ነው በየሳምንቱ ኬክ እየቆረጠ ዛሬ ጌታቸው ረዳ ለምርጫ ቦርዱ ተናዶ ነው መግለጫ የሰጠው። ተናዶ ሶፊዬ እንዴት ነሽ? ለእንዴት እንደዚህ ታደርጋላችሁ? ናይ ትግራይ መምሕድዳር ነው በግድ እንጂ የተወሰደብን እኮ ወደን አይደለም እኮ በወራር የተያዘ መንገድ እኮ አይገርምም? እኔ እኮ ተጋሩ ሁሉም አንድ ናቸው የምለው ለዚህ ነው። ጻድቃን መግለጫ ሰጥ ሴም መግለጫ ደብረ ጽዮን እንዴት ግሩፕ ላይ አውርተው ነው እንዴ መጡት? አንድ ላይ ነው። ሀራ መሬት ራሱ መግለጫ ሰጥቷል አሉ። እኔ ምንም የትግራይ ባንዳ ይሆናታል እንጂ በትግራይ አይደራደርም። እናቴ መቼም ቢሆን በቃ ሆዱን ያስቀድማል ምናምን። የትግራይ ነገር ሲሆን ግን በቃ ሁሉም ባንዴ መተው ጓጓጓጓ። ጌታቸው ረዳ አዲስ አበባ ቁጭ ብሎ ምርጫ ቦርዱ ያደረገው ነገር ህገ መንግስቱን የሚቃረን ነው። ህገ መንግስቱን መቃረን ደግሞ ስልጣንን መጠየቅ አለማጣ ናይ ትግራይ እዩ ወልቃይት ናይ ትግራይ እዩ አህና ባንዳ ዝኮና ይቸግሩና እዩ። በለጠ ሞላ የሚባለው ደግሞ አንዳንድ የአማራዎች በጣም እኮ ነው የሚያስቁኝ። ዳኒቱ ወልቃይትና ራያ የአማራ ነው ብሎ ግግም እንዳይል መንግስት የወሰነው ነገር ትክክል ነው። ጌታቸው እኮ ራያና ወልቃይት የአማራ አይደለም የትግራይ ነው እያለ ነው። እዛው አዲስ አበባ ነው። አንተም እዛው አዲስ አበባ በባንዳነት ተቀምጠ ነው። ምን አለ የአማራ ነው ብትል፣ እኔ እኮ ፍትሃዊ ሰው እኮ ነኝ። አይ መንግስት የወሰነው የአማራ ባንዳ እኮ አውዝ ቢላ እንዴት እንደሚያናዱ እኮ እንዴት ልምከራችሁ? ደስ አይሉም ግን የትግራይ ባንዳዎች መባል ደግሞ አቁመዋል። አሁን ተፈናቃዮቹ ነው አሉ። ተፈናቃይ ጄኔራሎች እና አክቲቪስቶች አዲስ አበባ የሚኖሩ እንዳለ በቃ ተነስተው አሁን ምርጫ ቦርዱን መቀጥቀጥ ጀምረዋል። የት አባታቸው እንዴ! ደብረ ጽዮን ራሱ ተቆጣ። ደብረ ጽዮን እንዴት ይሄ እኮ የትግራይ መሬት እኮ ነው እንዴት ተብሎ ለፌዴራል ልዩ ክልል ልታደርገው ነው? የፌዴራል መንግስት ክልል ልታደርገው ነው? እንደዚህ ነው የሚሻለው? አብይ አሕመድ ጻድቃን ራሱ ዛሬ እንቅልፍ አልወሰደውም አሉ ተናዱ። ዋይ ህዝቤ ክሒድ ኣብዚ መፅኤ ህዝቤ ክሒደ መሬተይ ክሒደኒ አብይ አሕመድ ውይ እንታይ መፅኡ ሎ ጦርነት ይጀመር እዩ። ጌታቸው ነገሩ ወደ ግጭት ነው የሚሄደው። አንተ አስጠጪ። አሁን ቀስ ብላችሁ እናንተ ተፈናቃይ ጄኔራሎች ወደ መቀሌ ትመለሳላችሁ? አትመለስም? መቀሌ ተመለሱ። ምርጫ ኧረ ኮፒ ሊንክ አድርጉ በእናታችሁ። ዋርኒንግ እየሰጠ ተው ግን ኮፒ ሊንክ አድርጉ እስቲ። ሁላችሁም ኮፒ ሊንክ ታፕታፕ ምናምን ሪፖስት ምናምን አድርጉ። ደመቅመቅ አድርጉት እናውራ። ካልሆነ ታስደብሩኛላችሁ እናቴ። የመጨረሻ ዋርኒንግ ላይ ነው ደግሞ አካውንቴ ከተዘጋ አለቀ። ዩቲዩብ ቻና ሌላ ብቻ ነው የምታገኙኝ እናቴ። እንዲሁም ቲክቶክ እያስጠላኝ ነው። እና ደብረ ጽዮን አሁን ሁላችሁ በሓደ ጠጠው ብላችኋል። ለትግራይ ጥቅም ሲባል እግዚአብሔር ስጣችሁ ለዚህ ሓድነታችሁ። እኔ እኮ ደስ ትልኛላችሁ ከአንዳንዴ። አሁን አዲስ አበባ ያላችሁ ተፈናቃይ ጄኔራሎች ጨርቄ ማቄ ሳትሉ ተሞለሱ። ምርጫው እንደሆነ በጦርነት ይራዘማል። ወደድሽም ጠላሽም እንዲያልሽም ተመጣሽም ተጎነበሽም ጦርነት አይቀሬ ነው። አብይ አሕመድ አላያችሁትም ሲፎክር? አላያችሁትም ወይ? ሐይቅ ላይ ሐዋሳ ላይ የሐዋሳ ሐይቅ ላይ በፓራሹት እየወረዱ ጭቃ በጭቃ ሆኑ። የአሰብ እኮ ውሃ እኮ ጨው እኮ ነው፣ ጭቃ የለው።
አብይ አህመድ አዳሚ ምርጫ ምናምን እያለ ያጭበረብራቸዋል። እሱ እኮ ታጥቆ ተነጥቷል። የምን አባ ምርጫ ነው? እናቴ ጦርነት ነው፣ ምርጫ የለም። ጊዜ እየገዛባቸው እኮ ነው። 5 ወረዳዎች ለፌዴራሉ ተጠሪነታቸውን ይሰጡና ድምፃቸው ይሰጣሉ፣ ሆን ብሎ አውቀው። ይህን ግን አማራው ተስማምቶበታል። እናቴ እነበለጠ ሞላ ምናምን ኢዜማዎች እንዳለ ትክክል ነው፣ መንግስት ትክክል ነው ይላሉ። ይህ ሆዳም፣ እነዚህ የአማራ አክቲቪስቶች እኮ እንዳለ ሆዳሞች ናቸው፣ ባለስልጣናቶች ምናምን። ምን አለ እንደ ጌታቸው ረዳ ሆድህንም ጥንካሬህንም ብታሳይ። አሁን ጌታቸው ረዳ ክዷል፣ አጭበርባሪ ነው። ትግራይ ለቆ አዲስ አበባ ሞቶ ግን በትግራይ ሉዓላዊነት ሲሆን አብይን አልሰማም፣ ምንም አልሰማም። ጎደል ትገባላችሁ አላቸው። ጨብዴዋ ጎበዝ ወንድሜዋ፣ እንደዚህ ኮፒ ሊክ አድርጋቸው። አሁን ዝም ብለን ምርጫ ምርጫ እንላለን እንጂ አብይ አህመድ እንደሆነ አሰብ ነው፣ በቃ አሰብ ነው ፍላጎቱ። አሰብ ይገባል ታንክ እያንጋጋ። እናንተ ወልቃይት ትመኛላችሁ፣ እሱ ሽረ እንዳስላሴ ይመኛል። ነገሩ እንደዚህ ነው። ነገሩ ዝብርቅርቅ ያለ ነው። በቃ አይገርም? ግን በአንድ ላይ ቆሙ እንዳለ በቃ እነ ጻድቃን እነ ጌታቸው፣ እኔ የማላቃቸው የትግራይ ፓርቲዎች ጠቅላላ ሰብአ እንደርታ የሚባል ፓርቲ ሁሉ መግለጫ ዘት ትርሃስ ጓሌ እሰይ እሰይ የሚል ፓርቲ ደግሞ አለ እዚህ አድዋ አካባቢ የሚገኝ አዲስ ነው። እሱ ራሱ መግለጫ ሰጥቶ ናይ ትግራይ መግለፂ ናይ ፓርቲ ትርሃስ ጓሌ እሰይ እሰይ መግለፂ ሂብና ኣለና ናይ ፌዴራል መንግስቲ ዘተሓላለፉ ናይ ቦርዲ ምርጫ ስህተትን ዘይግባእን ምኳኑ ኩሉ ትግራዋይ ኣውጊዝዎ ኣለ። ሓበሬታ ምንጪ አብይ አሕመድ ስኢድ እንድሪስ ኢንሻአላህ ሙስጠፋ። እማላቀው ፓርቲ ነው እንዳለ የተነሳንን እኮ ተጋሩ በቃ ይመችኛል። ለዚህ እኮ ደስ የምትለኝ አንዳንዴ እኮ እንደዚህ ነው። ግን ሰላም ሲመጣ እንዲህ ሰው እንትን ለምንድን ነው ግን እንደ እስራኤል ማትዘጋጀት? እስራኤሎች አሁን አንድ ይሆናሉ፣ በጦርነትም በሰላሙም። ሰላም ሲያገኙ አንዱ ነው ይሰራሉ፣ አንዱ ነው ይተጋገዛሉ ምናምን። እናንተ የሆነ ጸብ ሲመጣ ነው በቃ የሆነች ጦርነት ስትመጣ የሆነች ግጭት ስትመጣ ስብስብ ብላችሁ አንድ ላይ ሁላችሁ መግለጫ ትሰጣላችሁ። ለምንድን አስፈለገ? ለሰላሙንም ለምንድን ነው የማትጠቀሙበት? ደብረ ጽዮን ቦሎ አሁን የዚች መግለጫ ሰላም አምጽያ ትልካችሁ አለች። ሁላችሁ ስብስብ ብላችሁ ናይ መቀለ እትው ብላችሁ ምኽር አርጋችሁ የኤርትራ አክቲቪስቶች ደግሞ እውነት እኮ ነው። ቆይ ማሪ ቢመጣ አስገባው ነበር። ቀስ እያሉ አገራችሁ ሊወስዱባችሁ ነው። ቀስ እያሉ ሽሬ ሊነጥቃችሁ ነው። እጃስ በላቸው። እንደዚህ ነው ቃሕ የሚለው በሓደ ስትሆኑ ነው እንጂ የምን ፍልልይነት ነው? እኔ እኮ ፍልልይነታችሁን እኮ ከመጀመሪያውም እኮ አላምነውም እኮ። ሁላችሁ ህወሓት ናችሁ፣ ሁላችሁ ቲፒኤልኤፍ ናችሁ። እኔ ሓደ ሻዕ ዝም ብዬ ሳየው ኧረ በእናታችሁ ኮፒ ሊንክ አድርጉ። ዝም ብዬ ሳየው አብይ አሕመድ ራሱ ቲፒኤልኤፍ እየመሰለኝ ነው አሁን። እናቴ ሁላችሁ እስቲ ቆይ ራስ ጓሌ መጣሽ ጅቦ ማዓረይ ደግፈኒ ማዓኮረይ ዘይብልክ ማዓከር ካበይ ዲኽ ዝምፅኽዮ ማዓከር ኣለኒ ሕጅዳ ዓብይኮ ማዓኮረይ ንዑፂ ኣሻይ ቤጪ ማንኮር ትላለች። አንቺ ቁምጣ እየለበሽ ከየት የመጣ ማንኮር ነው? ቁጭ ብለሽ የዋልሽ ቂጥሽ ጥፍጥፍ ብሎ በድንጋይ ቁጭ ብለሽ ዛ ሉብናን ደግፈኒ ማዓንኮርስ ዘለዎን ኣለዋ ገጅፍ ማዓንኮር ዘለውን ተኸተሎ ከምዚ ልብኻ ንላዕሊ ስቕል ይብል ሕራይ ቁርባይ ርግፅ ተብላ ቀኝ እግራ እዚ ናይ ቀኝ ልብካ ትህት ኢሉ ናብ እግራ ይመፅእ ሽኮ ክብል ከዛ ሾፍሻፍ ወይ ማዕከር ኣሎ ያንዳንዶቹ ቂጥ እኮ ግልብጥ ሲል እኮ የልብ ምታት እኮ ቂጥ የሌላ ሴት ስትራምድ እናቴ
አንዳንድ እንሽላሊቶች አሉ ስታሯሩጣቸው በሁለት እግራቸው ቀጥ ብሎ የሚሮጡ እንሽላሊት ምግቧን ስትበላ ምናምን ነገር በአራት እግሯ ነው የሆነ አደጋ ሲመጣባት ጭራዋን ትቆልፍና በሁለት እግሯ ጢው 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 አሁን ያልሆነ ነገር ልታስወሩ ቁማ የምትሄድ እንሽላሊት ነው የሚመስሉ ደግሞ ፍጥረታቸው ውርውርውርውር። አሁን ወደ ፖለቲካችን እንግባ። ካዛላችሁ ናይ ትግራይ ሓድነት ተመስሪቱ እንኳን ደስ አላችሁ በሓድነታችሁ ጥምረታችሁ። ኧረ ተመለስ ተመልሻለሁ እኮ ካሳይ ወንድሜ ተመለስኩት። ናግባ እስቲ ናግባ እስቲ። እሺ የጌታቸው ረዳ ቦዲጋርድ አንተ ጅቦ አቤት እንዴት ነህ? ምንድነው እነ ጌታቸው ጓሉሳ በሰላም ትቀልዳለህ እንዴ? የውስጥ ፖለቲካን ልዩነትና ግዛታዊ አንድነት ወደ ድርድር ታቀርባለህ እንዴ? እሱ ከመንግስት ጋር እየሰራ አይደል እንዴ? መንግስቱን መደገፍ ነው ያለበት። መንግስቱ አሁን ለምሳሌ ምን ማለት ነው? አንተ ስማ አዳምጠኝ፣ ልጨርስ ሐወይ ልጨርስ። አሁን ለምሳሌ ኢዜማዎች አብዛኞቹ አማራ ናቸው፣ ግን መንግስትን ደግፈው መንግስት ያለው ልክ ነው በፌዴራል መንግስቱ ላይ የተወሰነ ውሳኔ ናቸው። በእናትህ ኢዜማዎች አማራ ናቸው አትበል። አብዛኞቹ አማራዎች ናቸው። ኧረ ተሳስተሃል። እሺ ቀጥል። ለማንኛውም ቀጥል። እና ጌታቸው ረዳ ከመንግስት ጋር እየሰራ መንግስት አማካሪ ነው። ይህንን ነገር መንግስት ሲያወጣ ከመንግስት ጎን መቆም አለበት እንጂ እንዴት ነው የትግራይ ነው ብሎ እሪ የሚለው? መሐል እስኪ እንዴት አንተ ስማ፣ ከመንግስት ስማኝ፣ አንድ ነገር ልንገርህ። ይሄ እኮ የክብር ጉዳይ የህዝብ ጉዳይ ነው፣ የፖለቲካ ጉዳይ አይደለም። ገብቶሃል አይደለ? ለምሳሌ በቃ አዲስ አበባ ገብቷል። አንዴ ልጨርስ። ፖለቲካው ልዩነት እስከ ሰማይ ሊደርስ ይችላል ትግራይ ውስጥ። ገባህ አይደለ? ነገር ግን የማንደራደርባቸው 3 ነገሮች ግን አሉ። በተለይ አሁን አንዱ ግዛታዊ አንድነት ነው። ሁለተኛ ደግሞ ይሄ የፍትህ ጉዳይ፣ ለምሳሌ ትግራይ የደረሰውን ጉዳይ ፍትህ እንዲያገኝ እስከ መጨረሻ መታገል። ሶስተኛው ደግሞ ትግራይን ሪሃቢሊቴት የማድረግ በዚህ ጉዳይ ልትለያይ አትችልም። ለምሳሌ አሁን የተሰጠውን አጀንዳ ግን ምን እንደፈጠረ ታውቃለህ? እንደውም የሚገርመኝ ብልጽግና ከቲፒኤልኤፍ ጋር የሚሰራ ነው የሚመስለኝ አሁን ሳስበው ነው እኮ። ለምን እንደሆነ ታውቃለህ? ልንገርሃ፣ ለምን እንደሆነ ታውቃለህ? ትግራይ ውስጥ የነበረውን ሰላማዊ ፖለቲካዊ ትግል ቲፒኤልኤፍን ለማሸነፍ የሚካሄድ የነበረውን ትግል ነው ውሃ የጨመረበት መጥቶ ዛሬ። ምክንያቱም ትልቅ ፈርታይል ግራውንድ ቀላል ይመስልሃል? ግን ካሳይ ቀላል ይመስልሃል? ግን ቲፒኤልኤፍ ያ ሁሉ ሀገር ያልጣለው አሁን ስምረት ፓርቲ የሚጥለው ይመስልሃል? ግን ስምረት አይደለም፣ የስምረት ጉዳይ አይደለም። እኔ እሱን አይደለም እያወራ ያለኝ። እኔ ስምረት አይደለሁም ለምሳሌ። እኔ ግን ትግራይ ውስጥ ያለውን ፖለቲካዊ አትሞስፌር እንዲስተካከል ፈልጋለሁ። ለዚህ ጊዜ የሚመጥን ፖለቲካዊ አካሄድ እንዲሄድ ፈልጋለሁ። ከጥይት ከማስፈራራት ወጥቶ የጠረጴዛ ሶፍት ፖለቲክስ እንዲሆን ነው የምፈልገው። ገባ? ስለዚህ ያን ለማድረግ ደግሞ በትክክል እንትን ማድረግ አለብን እኛ ደግሞ እሱን ለማድረግ አናንስም ነበር። ገባህ አይደለ? ግን በዚህ ጉዳይማ ጌታቸው ረዳ ከፌዴራል መንግስት ስለሚሰራ ስለዚህ የተወለደበትን ቦታ ይሽጥ ነው የምትለው? ምንድን ነው እኮ አሁን አንድ ነገር ልንገርህ። እኔ አሁን ከአንተ ጋር ብሬ የምሰራ ከሆነ የአንተን ሀሳብ መደገፍ አለብኝ። በሁሉም አትስማማም። አብረህ መስራት ማለት እኮ 100%። አሁን እኔ ከብልጽግና ጋር ነው የምሰራው። አዳምጠኝ። ከብልጽግና ጋር እየሰራሁ ነው አሁን የራያና የወልቃይት ጉዳይ። ስማ፣ አንድ ጥያቄ ልጠይቅህ። እሺ፣ አንተ ከብልጽግና ነው የምትሰራው? ከብልጽግና ጋር ነው የምትሰራው? አዎ። ግማሽ ጎን ሚስትህ ፍታ ቢልህ ምን ትለዋለህ? እንዴ ወዲያውማ ምፈታት ሚስቴን የሚያኖራት ነው። ፈታት ብልጽግና ግማሽ ህወሓት። እኔ ግማሽ ቲፒኤልኤፍ ነኝ፣ ግማሽ ደግሞ ብልጽግና ነኝ። እናቴ እኔ ከምሬ ነው። ግን ካሳይ እንደዚህ ስል ከምሬ ነው። እናቴን ግማሽ ቲፒኤልኤፍ ነኝ፣ ግማሽ እንትን ነኝ። አንድ ነገር ልንገርህ። አሁን ለምሳሌ አንተ ጅቦ ፖለቲካ በደንብ አልገባህም ማለት ነው። በልዩነት አንድነት እንዳለ ታውቃለህ? ይሄ ለምን ይሄ እኮ ክህደት እኮ ነው። ክህደት ወይ ደግሞ መንግስት የምን ክህደት ነው? ህገ መንግስት ይፍረስ። እናንተን እያጭበረበሩ ነዋ። ፌዴራል መንግስቱን እያጭበረበሩ ነዋ። ምን ብለው እነ ጌታቸው እንዴት እዛ
የመንግስቱ አማካሪ ሆነው እንዴት ነው እንደዚህ አይነት መግለጫ? የመንግስት አማካሪ ሆነ ማለት እኮ የትግራይ ሉዓላዊነት ግዛትን ማፍረስ ህገ መንግስቱ እንዲፈርስ ዝም ብሎ ማየት አለበት ማለት እኮ አይደለም። በትግራይ ጦርነት ይታወጃል ሲሉ አብረው እሺ ያሉ ሰዎች አሁን በምርጫ ኖ አላሉ። እሺ አላሉ። የሌላ አታምጣ። ጻድቃን በሁለት ቀን እንጨርሰዋለን ጦርነቱን አላለም። አይደለም እንደዛ አይደለም ያለው። አሁን ወልቃይት ሲሆን ለምንድን ነው በአንድ ላይ የቆማችሁት? ነው እኔ አሁን እንዳንድ ብልጽግና አንተ እሱ እኮ ይሄ እኮ ምንድን ነው ምን ብዬ ልግለጽልህ? ከደም ጋር የሚያያዝ ነው ይህን ጉዳይ ገባህ አይደለ? ዝም ብሎ በፖለቲካ ልዩነት እንትን የሚደረግ አይደለም። አየኸው አይደለ ምን እንደሆነ ሰማችሁ? ሞጣ እውነቱን ነው። ትግሬን አትመኑ የሚለው እውነቱን ነው ማለት ለምንድን ነው በትግራይ የአስቸኳይ ጊዜ አዋጅ ታወጅልኝ የምትላት? ምን ማድረግ ነው? ሙፈሪሃት ናት። ማናት እቺ? ስሟ ማን ነበር? አሁን ለምሳሌ እሷ ለምንድን ነው እንደዚህ እያለች አሁን ደግሞ በትግራይ ሉዓላዊነት ሲመጣ ሁሉም እዛ እኮ ነው አብይ ኮንፊዝ ለማድረግ ነው እዛ አዲስ አበባ ያሄዳችሁ ወይስ ህወሓት ኮንፊዝ አልገባኝም። መንግስታችንን አጭበረበሩት። ኤርትራዊ ነው ይሄ ጅቦ? አዎ ምን አገባው ታዲያ? እንዴት አያገባውም? ትግርኛ ተናጋሪ ነገር ልንገርህ። ለምሳሌ ልንገርህ ጅቦ በትግርኛ ጸሎት እያደረግ አንተ ኤርትራዊ የሚትግበር ሓደ ጊዜ ግዳይ ብኻን ምን ለማለት ፈልግ መሰለ ጅቦ፣ እኛ ኢትዮጵያውያንን ብለን እስካመንን ድረስ ኢትዮጵያ ውስጥ የሚፈጠረውን ችግር ራሳችን እርስ በርሳችን በድንበሩ ውስጥ ያለን ሰዎች ነን ነው እንጂ የምንፈታው ኤርትራውን አምጥቼ እንደዚህ እንዲያደርግልኝ ምንም አንድ ነገር አያደርግልኝም። እሱ ገባ አይደለ? አሁን ስለ ኤርትራው ሳይሆን ጌታቸው ረዳ ከሚሰራበት የብልጽግና አባልነት አፈግፍጎ መንግስትን የሚተቸው ማን ስለሆነ ነው? መንግስታችን ጀመር አንድ ነገር ልንገርህ። አሁን ለምሳሌ እኔ የመግለጫውን ይዘት ካየኸው የሚጠቅሰው ፌዴሬሽን ምክር ቤት እንደን ምርጫ ቦርድ ነው የሚለው አይደለ? የና አብይ አቋም እንደሚሆን ማለት አብይ የማያውቀውን እንደማይወሰን አውቃለሁ። ነገር ግን ለዚህ ጉዳይ ለምሳሌ አይ በቃ አንተን ስለሆነ እንዲህ መሆን አለበት አብይ ስለደገፈ መደገፍ አለብን ሊልህ ነው። እንዴት ነው የምጠብቀው አንተ እኮ? አሁን አንድ ነገር ልንገርህ። ይህ ማለት አሁን ለምሳሌ ልንገርህ፣ ለአንተ ጅቦ አንተ ጠይቀህ ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል በምንድን ነው የሚታወቀው? በክልል በምንድን ነው የሚታወቀው? ማለት በምንድን ነው የሚታወቀው? ለምሳሌ ትግራይ ክልል መሆን በምንድን ነው የምታውቀው አንተ? በህገ መንግስቱ መሰረት አይደል? መንግስት ታዲያ የትግራይን አንድ አካል ቆርጠህ ወደ ሌላ ስትወስድ ህገ መንግስት እያፈረስከው አይደል? ታዲያ ህገ መንግስት ካለ አንድ የሚታርግ በፓርላማ ተወካይ አንተ ኤርትራውያን እንዳትናገር ጽምዶ እንዲህ ሁሉንም አታበላሽብን። አሁን እዚህ ፌዴራሉን አበላሽተውብናል። ተው እንጂ ካሳይ። እሺ ኤርትራ እንዲህ ተው እንጂ ጽምዶና ካሳይ አንድ ጊዜ ካሳይ ጁቤ እኔ የምጠይቀው ነገር አለ። እዛ በሐዋሳ የተረገ የአየርፕላን ምንድን ነው የሚባለው የሄሊኮፕተር ትርኢት ነበር አይደለ? በ2 ሜትር ውሃ እየጠለቁ እዛ ከዛ ማውጣት ያልቻለው ህዝብ ሰብስቦ ወደ ቀይ ባህር እንትኑ ሊገባ ነው። እዛ ሳይትፎክር ሓሰውቲ ሶንታ ዓቅመለኩም ታይትፎክር ፎካሪ ፈሮን እኮ ቀይ ባህር ነው የሰጠመው። ፉከራያ ምን ታሪክ አለው? ምንድን ነው እንዳትናገር? ምን ታሪክ አለ? ሰው እንዳታጨርሱ ብዬ ነው እኮ ሰው እንዳታጨርሱ። ምን ታሪክ አለ? ጅቦ ሀሳብ እንስተኛ ቀጥሎ እንደሚ ቀጥል ጅቦ እኔ አሁን ጌታቸው ረዳ ማለት ነው ይህም መግለጫ የሰጠው ወልቃይትና ራያ ላይ እሱ ምርጫ ለመወዳደር ነው። ምክንያቱም ትግራይ አናስገባም ስላሉት ይመስለኛል እኔ እንደተረዳሁት። የትግራይ ሉዓላዊነት ብሎ እኮ ነው የሚከራከረው። የትግራይ ነው ብሎ እኮ አይደለም። ምርጫ እኮ አሁን በምርጫው እኮ እሱ መሳተፍ የፈለገው እነዚህ 5 የምርጫ ጣቢያ ላይ ነው። እዛ ጋር ህዋት ምርጫ አታካሄድም ብሎታል። እንቅልፍ ላይ ነህ እንዴ? እንደዛ አይደለም ያለው። ወልቃይት ራያ አዘቦ የትግራይ ነው፣ በትግራይ ነው የሚሆነው ምርጫው። ካልሆነ ጦርነት እናስነሳለን እዚሁ ቤተ መንግስት ውስጥ መፈንቅለ መንግስት አደርጋለሁ አለ። በቃ ግልጽ በሆነ ጨዋታ
ኢትዮጵያ ለስንተኛ ጊዜ ነው ምርጫ የምታካሂደው ጅቦ? እኔ ምን አውቄ? ሰባተኛ ጊዜ ነው። ሰባተኛ ጊዜ ነው። ምን አውቃለሁ። ግን የአሁኑ ምርጫ እኮ ይራዘማል። አንዴ ለሰባተኛ ጊዜ ነው የምታካሂደው አሁን። እሺ አንዱን ስድስተኛውን እኛ ስላልተሳተፍንበት ላለፉት 5 ምርጫዎች እነዛ ቦታዎች በምን ምርጫ ጣቢያ ነበሩ ብለህ መጠየቅ አለብህ። ምን አዲስ ነገር ስለተፈጠረ ነው አሁን እንደዚህ የሚወጣው? እኮ እኔ እኮ ከቲፒኤልኤፍ ጋር ነው የሚሰራው መንግስት የምልህ ለዚህ እኮ ነው። አሁን ወልቃይት አዳምጠኝ። እኔ አሁን እንደኔ ወልቃይት እና ራያ የአማራ ነው ብዬ ነው የማምነው። ገባ? አንተ ነህ እንደዛ ብለህ የምታምነው? አዎ። በምን ንገረኛ። በምንድን ነው የምታምነው? ልክ ነው ጅቦ፣ ልክ ነው። በጉልበት ሄደ መሬት ነው። ልክ ነው ጅቦ። እስክናሸንፍ ድረስ ወልቃይትና ራያ የአማራ ይሁን ግድ የለህም። ማን ያለ ጅቦ ካሳይ እኮ መሀል ላይ ነው ያለው። እንትን ኢትዮጵያ ከሸነፈት ኢትዮጵያ ይሆናለሁ። ኤርትራና ትግራይ ከሸነፉ ደግሞ እዛ ይመጣል። ምን ማለት ነው? አሁን እኮ ጌታቸው ምን ማለት ነው? ልክ እንደ ጌታቸው እኮ ነው። እናቴን ይሄ ሻዕቢያ የተናገረው አሁን ልክ ነው። ጌታቸው የጦርነቱን አዝማሚያ አይቶ ነው አሁን በዚህ ጓ ያለው። የአብይን ደግሞ እና ነገር ልንገርህ፣ አዳምጠኝ። ጻድቃን እኮ ወደ ትግራይ ጦርነቱ እንዲዘምቱባቸው በ2 ቀን እንጨርሰዋል ምናምን እያለ የሚፎክር እኮ ነው። ነገሮቹን አብሰልስለው አይተው ምናምን ይሄ የአማራ መጠናከሩ ምናምን ተደናግጠው እኮ ነው አሁን እችን የምርጫ ቦርድ ስበብ አድርጎ ምናምን እና የትግራይ ህዝብ ተቀበለኒ አነ መሳካይ አነ ጌታቸው ረዳ ስምረት ሂዘና ትግራይ ማነው የደነገጠው? አማራ ወንድም ትክክል አይደለም። ወልቃይት አማራ አይደል? ጅቦ የኛ ነው። ለምን መግለጫ ግን የአማራ ብልጽግና አይወጣም? ጅቦ መደመርና ስምረት ልዩነቱ ምንድን ነው? እስቲ ንገረኝ። አማራ ብልጽግና አላለም። መደመርና ስምረት ልዩነቱ ጅቦ አንድ ጥያቄ እስክልጠይቅህ፣ የምር ነው። አንድ ጥያቄ ልጠይቅህ ለአንተ ጅቦ። ለምሳሌ በፋኖ ለውጥ ያመጣል ብለህ ታስባለህ? ድብን አድርጎ ኦኬ። ከአማራ ድንበር አማራ ክልል ከሚባለው ወደ አዲስ አበባ ስንት ኪሎ ሜትር ነው? 100 ምናምን አይሞላም። ደብረ ብርሃን እኮ አማራ 70 ምናምን ነው። 70 ምናምን ኪሎ ሜትር አንድ ቀን አዲስ አበባ አስደንግጦ የማያውቅ ኃይል እንዴት ነው እንትን ያደርጋል ብለህ ስንት ዓመቱ ነው አሁን? ልንገርህ እዚህ ጋር አሁን እኔ ልንገርህ፣ ታዳምጠኛለህ? አንደኛ የአማራ ትግል እንዴት እንደሆነ ልንገርህ። አማራውን የትኛውም ብሔር አይፈልገውም። ይሄ ግልጽ ነው። ሚውት አድርግ። ማነህ አንተ? አይፈልገውም። የማይፈልጉት ደግሞ ስለሚፈሩት። አንደኛ ነገር ቋንቋው ተስፋፊ ነው። ቋንቋውን ሲያስፋፋ ባህሉን ትለምዳለህ፣ ማንነትህን ትቀይራለህ። አሁን እኔ በቅርብ የማውቃቸው ኦሮሞዎች፣ ተጋሮች አሉ። ፍጹም ተጋሩ ነኝ ኦሮሞ ነኝ አይሉም፣ ያፍራሉ። የተገነቡበት ነው። አንዳንድ የአዲስ አበባ ልጆች በእናትም በአባትም ትግራይ ሆነው ይፈራሉ። ትግራዊ ነኝ ማለት ኦሮሞ ነኝ ማለት ይፈራሉ። ምክንያቱም ተሰርቷል። የአማራው በጣም ጥበብ ላይ ይሰራል። ይህ የመስፋፋት ኃይሉ በጦርነት አይደለም የሚስፋፋው። አንዳንዶቻችን አሁን እኛ ወደ ኦሮሚያም ስትመጣ ወደ ትግራይም ስትመጣ ግዛትን ለማስፋፋት የሚጠቀሙት እንደ መሳፍንት ጊዜ ነው። በጉልበት በጦርነት በማሰር በምናምን። አማራ ደግሞ ጥበብ ነው የሚጠቀም። ያ ስለሆነ ምን ማለት ነው ጥበብ? ምንድን ነው ጥበብ? ለምሳሌ አንድ ነገር ልንገር። አገር ቋንቋ ከሌለው እንደሚሞት ታውቃለህ? ቋንቋ ከሌለው እንደሚሞት ቋንቋ አገር ከሌለው ይሞታል። ቋንቋ ይሞታል። ስጀምር ቋንቋ አሁን ለምሳሌ ብሔራዊ ቲያትር እያወራሁ ስለማታስወ ራኬ ብዬ በኋላ ላኪልኝ። ይችል ቆይ ጀነጅናታለሁ። ራኬዬ በኋላ ላኪልኝ። አሁን ቆይ ካሳይ እዚሁ ልመልስልህ። አታዞሩኝ። ይኸው አማራ የሚስፋፋው በጥበብ ነው። በዘፈኖቹ፣ በሙዚቃዎቹ፣ በግጥሙ፣ በስነ ጽሁፉ ምናምን ይስፋፋል። እንዲህ ኦሮሞ ስንት ተራኪዎች ስንት መጽሐፍ ጻፊዎች እንዳለ እኮ በአማርኛ እኮ ነው የሚጽፉት ምናምን የሚገጥሙት።
እና ይህንን ስለሚያውቁ ብሔር ብሔረሰቦች አማራን ጠምደው ይዘውታል። ትግራዋይ ብልጥ ነው። ትግራዋይ ብልጥ ነው። ቋንቋ እንደሚዳከም ያውቃል ሀገር ከሌለው። ከዛ ኤርትራን ፈጠራት። ቶሎ ብሎ ትግራይ ውስጥ እኮ የትግራይ ጥበብ እኮ የለም ትግራይ ውስጥ። ያውም አሁን ከጦርነቱ በኋላ ነው ሙዚቃዎቻችን በሚሊዮን መታየት የጀመሩት፣ ፊልሞቻችን አሁን በደንብ መታየት የጀመሩት። አሁን እኮ ከጦርነቱ በኋላ ሰው ወደ ዘሩ ገብቶ በንዴት በምናምን። የኤርትራን ሙዚቃ ስማ እስቲ፣ የኤርትራ ፊልም እንደ ሀገር። ኤርትራን እኮ ሀገር ያደረጓት ቋንቋ ለማዳን እኮ። እናቴን ቀልዳል። እና አማራውን ያዳክሙታል እንጂ አማራው አንድ ከሆነ እናቴን ሁሉንም ይገርፋቸዋል። ካሳያው ሁሉንም። አንደኛ ነገር በአማራ ላይ ሲሰራ የነበረው የአማራ ጄኔራሎች እኮ እስቲ ቆይ ዝም ብለህ ተመልከት። በትግራይ ጦርነት ተራ ወታደር እኮ ታንክ ይማርክ ነበር። ትጋሩ ሲዋጉ እኮ በታንክ በመድፍ እኮ እንዳለ የሰለጠኑ እኮ ናቸው እንዳለ። አማራው በምንድን ነው የሚዋጋው? በክላሽንኮፍ እኮ ነው። ኧረ አንዳንዱ በጥፍር መቁረጫም ይዘመታል። እናቴን ዱላ ይዞ የሚዋጋ ቢሰለጥኑ እኮ ብዛታቸው። አብይ አህመድ እኮ ጨፍጭፎ አልጨርስ ብሏቸው እኮ እነዚህ ስልጠና። አሁን አማራን ትግራይ ማሰልጠን አይፈልግም። አማራን ኤርትራ ማሰልጠን አይፈልግም። ግደለው ያውቃላ። በደንብ ከሰለጠኑ በታንክም በመድፍም ከሰለጠኑ አለቀ ነገሩ ተቋጭ። ይህንን አይፈልጉም። ሁሉም እርስ በርስ ቢጣላ፣ ትግራይም ከኤርትራ ጋር ብትጣላ፣ ኦሮሞም ከትግራይ ጋር ከምናምን ቢጣላ አማራን አብሮ ከማዳከም ወደኋላ አይሉም። ሁሉ እውነት ፖለቲካ ነው መነጋገር ያለብን። ለምን እንፈራለን? ምክንያቱም በጥበብ ነው የሚይዘው። እና አማራ ምን አደረጉት? ተረተራች አደረጉት። አውቀው ሆን ብለው የአማራ አክቲቪስቶችን ሆን ብለው እኮ አምጥተው ደደቡን ፊት ለፊት ቁጭ አደረጓቸው። በገንዘብ በምናምን ሆዳደሩን ሰብስቡ ስልጣን ሰጡት። አሁን ብለው የተማረውን ደግሞ እያሳደዱ ቅንድቡን መግደል ማሰር ምናምን። እናቴ አንቺ ቡላላ ቆያችሻል። አሁን እንኳን በተፈጠረው አሁን በተፈጠረው ሚውት አድርጋ አንዴ ወንድሜ ሚውት እንዴት ነህ? አለሁ። አንዴ ሚውት አድርጋ ንግግርህን ሳላደንቅ አላልፍም። አንዴ አማራው በምንድን ነው የሚዋጋው አልከኝ? አንዴ ቆይ እና ካሳይ አሁን እንኳን የምናየው አስወራኝ እንጂ አንድ ነገር ብቻ ነው የማወራው። አንዴ ላውራ። አሁን እንኳን አሁን በምታየው ወልቃይትና ራያ በፌዴራል መንግስት ተጠሪነት ነው ሲባል ጌታቸው ረዳ የብልጽግና አባል ሆኖ ጓለ። አንድ የአማራ የብልጽግና አባል ጓ ሲል አይተዋል? ጸጥ። መንግስታችን ልክ ነው። ለምን? በሆዳቸው ነው የተገዙታ። እናቴን ይሄ እኮ እንጂ አማራው እውነት አማራው ነው ከተነሳ አለቀልን። ግን አሁን አማራው እንደ አማራ ለመሰልጠን ገና ብዙ ዓመት ይፈልግበታል። በታንከኛ በመድፈኛ ደረጃ ለመሰልጠን በጣም ብዙ ይጠይቋል። አሁን እስቲ የትግራይ ጦርነት ይነሳ፣ እናቴ ትሙት፣ የ18 ዓመት ህፃን ትግራዋይ ታንክ እየነዳ ይመጣል። መድፍ ምናምን ነገር ቦታ ላይ እንደዚህ እንትን አድርገው ምናምን ኢንጂነሮች ሁሉ አሉ እስከነ ባንዳቸው ምናምን እኮ ተጋሩ ሲዋጉ አላየህም? እናቴ ሙሉ ባንድ ይዘው በአውቶቡስ ዘፋኝ ነሽ ምንድን ነሽ? አማራ እኮ የሚዋጋው እኮ በቁመ ጠብቀኝ እኮ። ከዛ በላይ ማን አሰለጠነው አማራ? ከዛ በላይ እሺ፣ ቡላላ ቀጥል፣ እንነጋገርበታለን። እድል ተሰጥቷል። እሷ ወሬ ነች። እሷ ወሬ ነች። አንተ ለብዙ ዓመት በአማራ ላይ ተሰርቷል። ለዛ እኮ አሁን ሙዚቃቸውን ብታይ ፊልማቸውን ብታይ በሚሊዮን ነው የሚታየው። አሁን አይደል እንዴ ወደ ዘረኝነት ስንገባ ጦርነቱ ሲፈጠር ኦሮሞም ኦሮሞ ነኝ ብሎ ትግራይም ብሎ ሲነሳ አይደል እንዴ ሁሉም ሙዚቃ መታየት የጀመረ እንዴ? ምን
ባግ 4 ኪሎ የሚባለው እዚህ ከወጣ ሌንጫ ፎክርቲ ብሎ ከወጣ ጥበብ አላቸው። እናቴ ትሙት ሀገር የተቆጣጠሩት በጉልበት አማራ ነው እንደዚህ የተስፋፋው በጉልበት አይደለም። ለምሳሌ ኦሮሚያ ክልል ትላልቅ ከተሞች ብትሄድ እኮ የሚወራው እኮ አማርኛ ነው። ደቡብ ብትሄድ የሚወራው አማርኛ ነው። እሱማ ልክ ነህ። ግን አሁን ላይ ያለው ነገር እንዳለ ያው አሁን ደቡብን ካየ ማንነታችንን፣ ፍላጎታችንን፣ ባህላችንን ያስከብርናል ብለው የሚያስቡት ኦሮሞን ነው። ገባ? አማሩ ይጫነናል ብለው ነው የሚያስቡት። አሁን እየተሰራበት ነው። በአማራ ላይ ተሰራበት። አማራን እንዲጠሉ አደረጉት። እንዲህ አንተ ተበጅቶ እኮ ነው፣ በጀት ወጥቶለት እኮ ነው። ቀልዳለን። ብዙ እናውቃለን እኮ ይሄንን እኮ እናውቃለን። ዝም ብለን ገና አይደለም። እንደዚህ ሲሰራ ደግሞ አማራው የት ነበረ? ለምን አልሰራም? ለምን ፈዘዘ? የአማራ ለምንስ አሁን የሚዋጋው ጦርነት ምንም ውጤት አልባ ሆነ? ስማ፣ የአማራ የተማሩ ኃይሎችን እኮ አዳራሽ ውስጥ ሰብስበው ነው የረሸኗቸው። አብይ አህመድ ሲመጣ አላይም? ባህር ዳር ላይ እንዴ ትቀልዳለህ? ሆዳሙን ደደቡን አውቀው ሆን ብሎ አመጧቸው ወደፊት። ይሄ የተማረው ምናምን ቀንሾ እናቴ። ለዛ እኮ አሁን እሺ፣ የአማራው ፋኖ ኃይል የእውነት 4 ኪሎ የመምጣት አቅም አለው? አዲስ አበባ ዙሪያ የመድረስ አቅም አለው ብለህ ታስባለህ? አቅም ባይኖረውም ሙሉ አማራን ይቆጣጠራል። አረ ባለፈው አብይ ሳይክል እየነዳ ነበረ እና ትዝ አይልም እኮ የተሰራው ስራ እኮ ነው። ቡላላ እንደዚህ ስትስቅ ነው። አሁን ሐማሶች እንዳታያቸውም ትንሽ እኮ ናቸው። እስራኤልን ትልቅ የአሜሪካ ምናምን የምታገዛትን ስንት ዓመት ተዋጓት። ቀልዳል እንዴ? አማራ ትልቅ ህዝብ እኮ ትልቅ ህዝብ ነው። ግን ስምምነት አንድ ላይ የመቆም በጣም የተከፋፈሉ እኮ ናቸው እኛ ከምናስበው በላይ። ይሄ ነገራቸው ደግሞ ጥሩ በኋላ ላይ ጨካኝ እንደሚያደርጋቸው ታውቃለህ። አስጊ እንደሆነ ታውቃለህ መከፋፈላቸው። እኔ እንጃ። እኔ ግን አሁን እርስ በርስ እየተባሉ ዋናውን መንግስት ሳይዋጉ እዛው የሚቆዩ ነው ይመስለኝ። ዝም ብዬ ሳስበው አዳምጥ እስቲ ብላል። አንድ ነገር ልንገርህ። አንተ በፖለቲካ ወንድምህን ገለ የማታውቀውን ሰው እንዴት ነው የምታደርገው? ስጋውን ነው የምትበላው እኮ። አሁን አማራ እርስ በርስ አይስማሙም፣ እርስ በርስ እየተዋጉ ነው ምናምን። ከዛ እርስ በርስ ተስማምተው ሲመጡ ወንድሞቻቸውን በልተው የመጡ ሰዎች ሌላ ቦታ ሲሄዱ አስበው ስጋህን ነው የሚነጣጥሉልህ። ቅርጥፍጥፍ አድርጎ ነው የሚበሉ። ያስፈራል። ኦሮሞ ሳትበላ ብላ ተነስ። እንዴ የገዛ ወንድሙ ጋር እየተገዳደለ የመጣ አማራ አንዱ ነው። ወደ ሆነ ቦታ ሲሄድ እኮ እንዴ ምህረት የለውም ማለት እኮ አውሬ ነው። ያስፈራል እኮ። እኔ ብዙዎቻችሁ ነው ያለ የአማራን ኃይል ትንቁታላችሁ። በጣም ነው የምትንቁት። ይሄ ደግሞ ጥሩ አይደለም። እናቴን ዋጋ ያስከፍላችኋል። አሁን በተለይ ሱዳን ሄደው ከተሰበሰቡ በኋላ በጣም ያስፈራል። የትግራይ ኃይል እንኳን የሚቀመስ የሚላስ አይደለም። ምክንያቱም ጉልበት ብቻ አይደለም የሚጠቀሙት፣ ጥበብም አላቸው። እናቴ ተጋሩ የትም ይሁን የትም ባንዳ ይሁን በትግራይ ሉዓላዊነትና የሆነ ችግር ሲፈጠር ውስጡን እየከነከነ ይነሳል። አሁን በምርጫ ቦርድ ላይ ተነሱበት አይደል? እንትና ጌታቸው ረዳ ከአዲስ አበባውን ጓለ ጻድቃን ኢልሌ ሆቴሉን ወድሬ ያለ ኢልሌ ሆቴሉን ወድሬ ያለ ደብረ ጽዮን አስመራ ነው ያሉ ሲባል ሰምቼ አስመራውን ቀወጠ። ታደሰ ወረደ መቀሌ ሆኖ ቀወጠ። እና የትግራይ እንኳን አይነት የሆነ ወዲ የሚባለው ልጅ አይታችሁታል? ትግራዋይ እዚህ እየመጣ የሚያወራ ቲክቶክ ላይ የለበሰው ሬንጀር የሱዳን ሬንጀር እዛ አካባቢ ትቀልዳለህ። የአማራ ኃይል የሚያጠናክረው ማለት ነው እና ትግራዋይ እኮ እነ እስክንድር ያጠፋው ማለት ነው። እስክንድር አንድ እንዲሆን ያደረጋቸው ምግባዊ ኃይል አይደለ እንዴ? ይዋሻል እና ዚ አሬስትስ ፊክስስ እና
የአማራን ኃይል ንቃችሁ አታውሩት። አንዳንድ አማራዎች አሉ እዚህ አሁን እነሞጣ ምናምን ትግራይ ጠል ናቸው። በጣም የሆነ ሰዓት ላይ ሲናገር ሰምቼዋለሁና በእነሱ ደግሞ አዝናችሁ አማራን መናገራችሁ ጥሩ አይደለም። አሁን ከፍታ ላይ ናችሁ ተጋሩ። እናቴ ስቃችሁ ማለት የምታልፉበት ጊዜ ነው። ማንም ቢናገር ማንም፣ ምክንያቱም ደረጃችሁ አይደለም፣ እግዚአብሔርን ደረጃችሁ አይደለም። ይገባኛል፣ አንዳንድ ንግግሮች ያማሉ፣ ሲናገሩ በጣም ይደብራል። ግን በዚህ ሰዓት ዋጥ አርጋት ነው የምታልፉ። ኤርትራውያንም ቢሆን ለምን አሁን አስጊ ሁኔታ ላይ ናቸው ሁሉም። ሳይመን ሻቢያ እንዴት ነው? አለን ወንድሜ፣ እንዴት ነህ? አለን ሁሉ ሰላም አለን። አንተ የምታራምደው ፖለቲካ እኮ በቃ በጣም ነው የሚመቸኝ። አራዳ ልጅ ቀጥልበት እንጂ ጉድ እኮ። ግን እኮ ትግራዋይ ነኝ እኔ። አንተ ኤርትራዊ ነህ፣ እኔ ትግራዋይ። አይገርምህም? ምን ችግር አለው ታዲያ? ሰው መሆን ነው እንጂ። እሱም አሁን እኮ ነው ግን የተስተካከሉ ታውቃለህ። በፊት ስማ ንገርህ ፈርታችሁ ማ አልኩ ትግራዋይ እኮ ተመራጭ እኮ ነው። እናቴ ትሙት። አንዳንድ ያልገባው አማራ አለ እንጂ ይሄ ፖለቲካውን ስሩን የሚያውቀውን ግቡና እያቸው እስኪ። ትግራዋይ እንከባበር። አብይ አህመድ ሐዋሳ ላይ 4 ሜትር ጥልቀት የሌለው የኩሬ ውሃ ላይ ወታደሩን እንደ ጉድ ሲያዘንቧ ላይ ጭቃ በጭቃ ሆነ። ወይዬ እኔ ቆንጆ እንዴት ነሽ? አጅቦ ወይዬ እንዴት ነሽ አንቺ? አገር ቀረሽ፣ በቃ አገር ቀረሽ። የኔ ጨዋ እኮ ነሽ አንቺ። ምን ነው አያጅቦ? what happened? አይሰማም ደግሞ አይሰማም ወይ? ጫጫታ ላይ ነሽ? ምግብ እየበላው እኮ ነው። ደውይልኝ፣ ስትወጪ ደውይልኝ። የልቤ ልባችንን እናቴን አወራሻለሁ። የልቤ ቦልታል አይደል? ደግሞ አወራሻለሁ። ዝም ብለሽ ደውይልኝ፣ አወራሻለሁ። ባይ። እሺ አያጅቦ፣ ቻው። እሺ አያጅቦ። እና በጣም ደስ የምትል ልጅ ነች፣ የዋህ ነች፣ ኤርትራዊ ነች። እኔም እኮ ግማሽ ኤርትራዊ አለብኝ። ኧረ እኔ ሙሉ ኤርትራዊ ነኝ መሰለኝ። እስቲ ባባሪ አታሓዞ በሎ ትግራይ ዓደይ ንኩሉ በሎ ከይትገድፎ ማነው ጨዋ? አይ ቡላላ ትመቸኛለች። እናቴን ሪች አሪፍ ልጅ ነች። ታንካሴስ ናት ደግሞ እኮ ትናገረዋለች። እናቴን ትናገረዋለች። እና ተጋሩ እኔ አሁን ተጋሩ ላይ ጦርነት ይነሳል፣ አንዳንድ በጭባጫዎች አሉ ምናምን እንትን ይላሉ። አላምንም ይሄ ነገር ይነሳል ብዬ አላምንም። ቢነሳም በድል ነው የሚወጡት። አላየም? እዚህ ይህን እስቲ ትግራይ ከመቼ ወዲህ ነው እንደዚህ የሱዳን ሬንጀር ለብሰዋል እኮ ማን ነበር? አህመድ ዳጋሎ የሚባለው አወቃችሁት? የልዩ ኃይል አዛዡ የት ሀገር ሂዶ? ኡጋንዳ ነው። እዛ ሂዷል። እኔ ካርቱም ገባ ነበረ የሌሎች ኃይሎች ባይኖር የትግራይ ኃይል ጎርዛል። እስቲ አንድ ጥይት ተኮሰ። እናቴን ከባሰ በላ እኔ ቲፔሊፍ ከስህተት የተምራ ያለው ሲል ተሳስቶ ደብረ ብርሃን የደረሰ ቲፔሊፍ ከስህተቱ ቢታረም የት ይደርሳል? በዛ ላይ እነ ዘመነ ካሴ እነ ምናምን በእጁ ቁጥጥር አድርጓቸዋል። እናቴ ሻዕቢያ ሳይቀር አንዳንድ ሰዎች ፉከራው ምናምን። ግን እኔ አብይን የምጠረጥረዋለሁ ራሱ ቲፔሊፍ ነው ብዬ በሚያደርጋቸው ነገር። ካሳይ እኮ ቅድም ተናገረው
ግን የበላይነቱ የፖለቲካ የበላይነት ያለው አሁን ቲፒኤልኤፍ ላይ ነው። እናቴ ትሙት ቲፒኤልኤፍ ላይ ነው። በደንብ ጠንቅቄ አውቃለሁ። ተጋሩ ላይ እንደው በተለይ ይሄን የአማራ ኃይል አሁን በደንብ ነው የሚያጠናክሩት። በደንብ ዝም ብለህ ተመልክታ አማራዎች እኮ አሁን ድምፃቸው ጠፍቷል እኮ የሉም እንጂ እስቲ አስታውሳችኋል? ለትዝታ ያክል እነ መሬ ወዳጁ አረብ ሀገር ከሚገኙ ሴቶች ምናምን እየደወሉ አሁን እንግዲህ ለጫማና ለስንቅ የሚሆን እናዋጣ የለም እኮ ጠፋ፣ ጸጥ። ይኸው ቀላሃ እያለቀብን ነው፣ ለቀላሃ የምናዋጣ የለም። አሁን እንደዛ የሚላል እነዛ አክቲቪስቶች የሚያወራቸው ሰው እንኳ ራሱ የለም። ትግል ሲጠለፍ አክቲቪስት በራሱ ሰዓት ይከስማል። አንድ የአማራ አክቲቪስት ወጥቶ ይናገር። በፊት እኮ ያሉበትን ቦታ ሁሉ ይናገራል። እኔ ዘመነ ካሴን አውርቼዋለሁ፣ ካላያችሁ ደግሞ ሪከርድ አድርጌዋለሁ ላሰማችሁ። እንዲ አሁን እንደዛ የሚባል ነገር የለም። ተጠናክረዋል። እናቴ አሁን ሌላ ሙድ ውስጥ ገብተዋል። ቀልዳለ እንዲ ዘመነ ካሴ ጫካ ለጫካ ነበር የሚለው አሁን ሱዳን ነበር ከነ እንትና ጋር ከነ ቡርሃን ጋር ከነ ደብረ ጽዮን ጋር ምናምን ጅቦ ተጽናና በውሸት እናቴ ትሙትን ያሏሽ የማውቀው ነገር ስላለ ነው የምነግራችሁ። አትቀልዱ። በተለይ አማራውን ኃይል እስከ አፍንጫው ነው የሚያስታጥቁት፣ እስከ አፍንጫው። አሁን ችግሩ ምንድን ነው? አማራ ቤተመንግስት እንዲሄድ ምንም ይታጠቅ ምንም አብሮ ይስራ እንዲሄድ አይፈቅዱለትም። ይፈራሉ። ቶሎ ቤተመንግስት አያስገቡት። ሽመለስ እንዴ ሰሊታ ማአረይ አንቲ ሽኮሪና ኦሮሚና አካም ጅርታ ቆስቲ ማን ጎንደርና ገባት አንተ የተከዚ ዘብ ከሆንክ ተበላ በቅርቡ ጎንደሬው ወይ የጂ ወይ ሀሳብ አስተያየት አለ። ቡላላ ድምፅሽ አስተጋባል። ለምንድን ነው አንቺ አማራ ጀግና ካሁን በኋላ ትግሬ የአማራን መሬት ረግጦ 4 ኪሎ አይገባም። በጣም ነው የምንቀጠቅጣችሁ። ከእናንተ ጋር እንዳንሆንም ጂ ወይ አችልማ አይ እንችላለን። ችለን እኮ አሳየን። 1.5 ገለን ቀብረን አሳየን። አችልም እንደገና ስትመጣ ምናይ ይሆናል። እሱ እዛው በደደቢት በረሃ አንድ ነገር ልንገር መልፈስፈስ ትችላለህ። መከላከያ ትግራይ ክልል ይግባ እያልክ ፖለቲካ ስራ እንጂ ካሁን በኋላ የትግራይ ህዝብ በአማራ አድርጎ 4 ኪሎ ምናምን የማይታሰብ ነው ወይ በጣም ከባድ ነው። ጎንደሬው አንድ ነገር ልንገር፣ አንድ ነገር ጠይቅ ወይ አሁን ትግሬ 1.5 ሚሊዮን ገለናቸዋል ብለዋል። አዎ እኔ ባይኔ በብረቱ አይቻለሁ፣ ቀብር ያለው እንደውም ማለት ነው የሞተ ሰው አልተቀበረም፣ አሞራ ነው የበላው አስከሬኑ። እቺ እነሱ ውሃ ነበር እየተኮሱ የገቡት። ውሃ አይደለም ሰው ትሞታለህ ግድ ነው። ግን አሁን እነሱ ተኩሶ የደረሱ ተመልሶ አማራ ሞቷል። ካላማችን ምንም እኮ ያሳብ ካላማ የለም። አዳምጠኝ። አሁን አማራ ሞቷል ብዬ አላምንም፣ አልልምም፣ ነውርም ነው። ግን አንተ አምናሃል 1.5 ትግሬ ጨርሰናል። ትንሽ አማራዎች ሞተዋል። ሌላው ግን መከላከያ ነው የሞተው። ያ ደግሞ መከላከያ ሞታ አልሞታ አይመለከተን። እስከ ስንት ሞቷል ብለህ ታስባለህ? እንደው በቁጥር ነው አንተ እንደው ትንሽ ነው የሞተው። እናንተ እኮ አልቃችኋል። ጅቦ እግዚአብሔር እኔ ባይኔ በብረቱ ነው ያየሁት። ስለዚህ እንደገና ደግሞ ጦርነት መጀመሩ ጥሩ ነው ብዬ አላስብም። ከባድ ነው። አማራ ካሁን በኋላ ታጥቋል። በጣም ይከብዳል ብዬ አስባለሁ። ፋኖ ደግሞ አንዳንድ ከትግሬ ጋር የሚሰሩትን እነሱን ግንባራቸውን እያልን እናስወጣቸዋለን። በቆመ ጠበቀኝ መሳሪያ ነው ግንባራቸውን ብለን የምታስወጣቸው። ጎንደር ትልጅ ቡላላ ነው ብራዝ አታጥቋል። ከሆነ አማራ አሁን እኮ ታጥቀ በደንብ ነው የታጠቀው። ማንም እኮ ምንድን የታጠቀው መሳሪያ ምንድን ነው? መድፍ፣ ታንክ እንዳለ የኦሮሞ ድሮን እድሜ ለአብይ አህመድ አስታጥቆን ወጣ። አሁን ወደ ትግራይ እየኮበለለ ነው፣ ወደ ሰሜን። ግን ይኸው አንድ ነገር ልንገርህ። አሁን እኔ ጎንደሬው እየሰማኸኝ ነው ወይ? እየሰማሁ ነው። አሁን ያለው ፋኖ በእነ ዘመነ ካሴ የሚመራ ነው አይደል?
ዘመነ ካሴ መሪ አይደለም። ማን ነው መሪው? አሁን እኮ ማን ነው ታዲያ መሪያችሁ? ፋኖ ሲጀመር መሪ የለውም። ዝም ብሎ ነው ሲታኮስ የሚውለው ከራሱ ወንድም። ናውጣ ነው ቀልድ አደረኩ አይደል? የፋኖን ትግል አይ ይሄ አማራ ብልጽግና ነው እንጂ የፋኖ ደጋፊ እንደዚህ አይደለም። ፋኖ ነው ማርያምን እየቀለድኩ አይደል? መሪ ቢኖራችሁ የአማች ፖለቲካ አራማጅ ነው። በቃ አውቄያለሁ። አንተ ውሸታም የተከዚ ዘር ነው። የብልጽግና ደጋፊ ማለት ጎንደሬ የምር እንዳለ ብልጽግና ሆኗል። እንዳትሰማቸው። የአማች ፖለቲካ ነው የሚያራምዱት እኮ። እንዴት ነው ያን የሚያህል ኃይል ዝም ብሎ ሲታኮስ ነው የሚለው መሪ የለውም የምትለው? መሪያችሁ ዘመነ ካሴ ነው። እኔ እንደማውቀው ከሆነ ዘመነ መሪ አይደለም። ዘመነ ከትግሬ ጋር እየሰራ ስለሆነ ተወግዟል። የአማራ ህዝብ አውግዞታል። ስለዚህ እሱ መሪ አይደለም፣ አልተቀበልነውም። እና ታዲያ ማን እንዲመራቸው ነው? እሺ ታዲያ ከትግሬ ጋር ምሪ ወዳጅ ጠፋ ከትግሬ ጋር እና እነሱን ይዟል እኮ በቃ ትግሬ እኮ እነሱን ይዟል። አንተ ትግሬ ጠልን የሆነውን እነሱ ናቸው የሚቀጠቅጡኝ፣ ትግሬዎች አይደሉም እኮ። ገደሉን፣ ጨረሱን እኮ በደቡብ ጎንደር አለቀ። ገና ረን ያበላል። ግን እኮ ትግሉ ጠንካራ እንዲሆን እኮ ከቲፒኤልኤፍ ጋር መስራት እኮ በጣም የተሻለ ነው። ኖ በጣም ከባድ ናቸው፣ ይገሉናል። 4 ኪሎ እንደገባ ዘመንን በጥይት ነው የሚያጠጣው። በጣም ከባድ ናቸው። ትግል ይመቱታል። ስለማያዋጣ እኮ ነው። ከኦሮሞ ጋር ብትሰራ ኦሮሞ ጅል ስለሆነ ስልጣን ይሰጣል። ችግር የለብን። ትግሬዎች ግን ከባድ ነው። ባይዘው እኮ ኦሮሞ በጣም አንተ ከኦሮሞ ብልጥ ነህ ነው ኦሮማራን ያስበላል። የአሸዋሿ ይረሳል እንዴ? ስልጣን ላይ እኮ ብልጽግና የወጣው እኮ ኦሮማራ ብሎ ነው፣ አታሎ ነው። ኦሮማራ ብሎ መጥቶ ይጨፈጨፈ። እኛ እኮ ስልጣን ላይ ያመጣ ነው ትላለህ እንዴ? ታዲያ ኦሮሞ ጅል ነው ትላለህ? ብልጥ ነው እንጂ እነ ገዱን አሜሪካ ይላከ ምን እንደታዘብኩኝ ታውቃለህ? ግን ጓደሽ በውላው የኦሮሞ ፖለቲካ ይሄ እንትን ነው የሚያራምደው። ይሄ በቃ እኔ ካንትን ካላልኩት ምናምን የአማራ ፖለቲካ ነው። ምቀኙማ ነው በቃ ምናምን። አሁን ዘመነ ካልመራ ገለመኔ ምናምን ነገር ይለና ከዛ በኋላ ደግሞ ኢቨን ከሱ ራሱ የሚፈልገው ራሱ ቢመረጥ ምናምን የሆነ በቃ ፋታ እንዲሰጠው ራሱ ህዝቡን የሚፈልግ አይነት አይደለም የሚያራምዱት ማለት ነው። የእርስ በርስ ምቀኝነት እኮ ነው። የእርስ በርስ ምቀኝነት ዋጋ ምቀኙም አለባቸው በግድነቱ። ምቀኝነት እኮ አይደለም። እኛ ከጠላት ጋር እንሰራም ከትግሬ ጋር ነው እንጂ ማንም መሪ ሆነ አሁን አንተ የሳይሊጥ አብያን የሳይሊጥ አማራ ነህ ወይ ደግሞ በልጻጌ ነህ ምናምን፣ ግን አሁን የሳይሊጥ አማራ ነው ይመችህ ግን ማለት ነው። አሁን አንተ ለህዝቡ እኮ ካዘንክ ጠላት መቀነስ ወዳጅ ማፍራት ምናምን ነው እንጂ አሁን አማራ ሲጀመር እኮ ራሷን ቁም ራሱ ቢባል እኮ በጣም እኮ እንዴት ነው በምን የቆመ ልበል መጸሎት የቆመ ነው። አሁን ራሱ ከትግሬ ጋኛ ወዳጅ አንሆንም እያልን እኮ ግንባር ክንላለን ነው እኮ ማለት። እሺ ኤርትራ ሀገር እኮ ነው። ምን አገባኝ ኤርትራ ምን አገባው? ሲጀመር አሰብ መስጠት አለበት። እና ከሰው ጋር ካልሰራህ እኮ ብቻህን የምታመጣው ምንም አይነት ውጤት የለም። ኖ ቋሚ ጠላት የለም፣ ቋሚ ወዳጅ የለም። ብቻችን ነው የምንሞተው ብቻችን ኖ የለም ወንድሜ፣ ትግሬ ቋሚ ጠላት ነው። አመሰግናለሁ ጅቦይ። ኧረ ትንሽ አውራ እንዲህ ያንተ ሀሳብ ወይኔ ወጣ። የእሱ ሀሳብ ብቻ አይደለም እኮ የብዙ ሚሊዮን ሀሳብ እኮ ትቀልዳለን። ታዲያ በእንደዚህ አይነት ህይወት ነው ለውጥ የሚያመጡት። ጅብነት አሁን ይሄን የሚያራምዱት ይኸውልህ ደቡብ ጎንደር ምናምን ነገር አካባቢ ያሉት ይሄ የና ያለው መንበር ምናልባት ምናምን የነ ብቻ ምንድነው ተከዚህ ዘብ ናቸው ኖ እነሱ ተከዚህ ዘብን ይደግፋሉ። ግን የደቡብ ጎንደር ነው ያኮ ሰሜን እንደዛ ነው የሚባል ምንድነው መሰለህ አሁን የነሱ እንትን እኔ ካልመረውት የሚል ነገር አለ እና ይሄ የባሪያ ልጅ ምናምን አሁን ይሄ ጎጃሙን
ይንቁታል። ባሪያ አይገዛንም ገለመኔ ምናምን ነገር የሚል እንትን አላቸው። ሲቀጥል ሞኝ ናቸው። ገብቷል። አሁን እየፈለገ ነው አንተ በዚህ ሰዓት ሰርቫይቭ ማድረግ ለህዝብ ምናምን ነገር እንዴት ይድናል የሚለውን ነገር እንትን ትላለህ እንጂ በዚህ በኩል ትግሬን እንትን እያልክ በዚህ በኩል ደግሞ ሌላ ኦሮሞን እያንቋሸሽ የት ልደርስ ነው? እዛው ተልከስክሰ ምንድን ነው የሚባለው? ኧረ ቃሉ ራሱ ይደብራል። በቃ እንደዛ ሆነ ትቀራለህ ማለት ነው። እዛው ተልከስክሰ ተቀይሯል። አሁን እዚህ እየመጡ የሚያወሩት ሰዎች ምንም የሚያውቁት ነገር የለም። እንዲህ ምን ነው አሁን የሚመራው እኮ በሌላ እኮ ነው። ቀልዳለህ እንዴ? እና እኛንም እንመራው አሁን ማን የተመራ ያለው የቆጧን አወርዳለሁ ብላ የቆጧን ጣለች የሚለው ነው አይደል? አሁን እየዘወራቸው ያለው ግን እሱም ያው ለድረስ ነው ለእንትን ነው እንጂ መምራት አይችልም። ሻቢያ አፍጅቷል ምናምን። እኔ እንደውም ዱዓ እያረኩኝ ነው ለአማራ እና ለትግራይ የደረሰውን ጸበል ጸድቅ ትንሽ አቅምሶ ከዛ በኋላ አንድ ላይ እንዲሆኑ ነበር የሰሜኖች መቅበሳቸው አይቀርም። ኤርትራውያን መቅበስ ግን አናሸንፋቸው። አሁን በያዝነው አካሄድ አናሸንፋቸው ማለት አዘ ኢትዮጵያውያን ሆነ ሁኔታ እንደውም የሚጠፉ ነው ይመስለኝ። አረ ቡላላ አይደለም። አሁን ጌታቸው ሀሳቡን እኮ ቀየረ። አልሰማም እንዴ? እንዴ ምን አናጠፋቸው? አንድ ጥያቄ ልጠይቀው። ቆይ ጅቦን አንዴ ይቅርታ፣ በጣም ይቅርታ። ይሰማል? ይሰማል። አሁን ራሱን ጎንደሬው ብሎ የመጣው ልጅ ዲዩቲንክ አማራ ነው ብለህ ታስባለህ? አማርኛ ልሳኑ ግን አማራ ይመስላል። አይደለም አይደለም። በመጀመሪያ ደረጃ አንድ አማራ የሆነ ሰው የትግራይ ህዝብ ጠላቴ ነው ብሎ አያወራም። የትግራይ ህዝብ ጠላት ሊሆን አይችልም ለአማራ ህዝብ። ይሄ ሀቅ ነው። እንዲህ አይነት ንግግሮችን በቤት ማስተናገድ የለብንም። አሁን ይህን ሰውዬ እየገባው የኦሮሞም ህዝብ እኮ ለአማራ ጠላት አይደለም ታውቃለህ። ይህንንም አብረህ ሂድበት እኮ እኔ እየነገርኩ ያለሁት ህዝብ ለህዝብ ጠላት ነው አያውቅም ነው እያልኩ ያለሁት። እንደዚህ አይነት ራሱን ጎንደሬው ብሎ የአፄ ቴዎድሮስን ፒክቸር አድርጎ ሲመጣ አዳምጣ እንዴ፣ የአፄ ቴዎድሮስን ፒክቸር አድርጎ ራሱን ጎንደሬው ብሎ ሲመጣ ፌክ እንደሆነ ማወቅ መቻል ነበረብህ። አንተ እዚህ ሚዲያ ላይ የቆየ ልጅ ነህ፣ ብዙ ነገር ታውቃለህ። ገባ? ብልጽግና ብዙ የማህበራዊ ሚዲያ ተጠቃሚዎች አሉተኝ፣ ፌኮች ማለት ነው። ላይክ የትግራይ ሰው መስለው የትግራይ ስም ይዘው የሚመጡ አሉ፣ የአማራ ስም ይዘው የሚመጡ አሉ፣ አማራ መስለው እና ህዝብን ከህዝብ ጋር የሚያቀንትን የሚሉ ማለት ነው። እኛ የፖለቲካል ከቲፒኤልኤፍ ጋር የፖለቲካ ልዩነት አለን። there's no question about it። ገባ? ቲፒኤልኤፍን ጠላት ነው ማለት ይቻላል። ቲፒኤልኤፍ ሮንግ አካሄዳለሁ ብዬ አምናለሁ እኔ ማለት ነው። በትግራይ ህዝብና በአማራ ህዝብ መካከል ግን ራሱን የአማራ ልጅ ነኝ ብሎ የሆነ ፒክቸር አድርጎ መጥቶ ምናምን እንደዚህ አይነት ሲያቀረሽ ማናገር የለብም። አብዛኛው ሰው ነው ምናምን ሁሉ ትላለህ ስትል ነበረ። አብዛኞቹ እንደዚህ ነው የሚያስቡታል። ከየትኛው ዳታ ተነስተ ነው እንደዛ የምትለው አንተ? አሁን ለምሳሌ ሞጣን ሞጣ የማይሰድበው ህዝብ አለ እንዴ? ኮመንት ላይ እያየን ልክ ነው በራቸው እዚህ እንትግራ እኔ አልናደድም። አይደለም እኔ እያልኩ ያለሁት አሁን ምንድን ነው መሰለህ እንዳልኩ አሁን በማህበራዊ ሚዲያ ቢቢሲ ከ30 ሺህ እስከ 60 ሺህ የሚሆን ማህበራዊ ሚዲያ ተጠቃሚዎች አሉት። አብይ አህመድ አሊ ብሎ አጋልጧል። የዛሬ ዓመት ነው ምናምን ነገር ይህን ታውቃለህ። ብዙ በፌክ አካውንት ከፍተው ማህበረሰብን ከማህበረሰብ ጋር የሚያጋጩ ልጆች አሉ፣ የማይታወቁ ሰዎች ማለት ነው። ገባል አይደለ? አሁን የቀደሙ ልጅ ጎንደር ብሎ የገባውን ልጅ እንትኑን ፕሮፋይሉን ተጭነ ብታየው ስንት ነው የሚከተለው ሰው? 100 ሰው ምናምን እንደዚህ ነገር ነው። ፌክ ነው ማለት ነው። ገባ? የቅርብ አካውንቶች ናቸው እነኚህ። ስለዚህ እንደዚህ ማህበረሰብ መለየት አችልም። እውነት ነው። እኔ ከአብርሃም ጋር አስማማለሁ። ቆይ አሁን ምንድን ነው መሰለህ አብዛኛውን ግን እንደዚህ የማውቃቸው ሰዎች ቆይ አብዛኛው አትብላት ቡላል አውቃለሁ። እንደዚህ አይነት ነገር የለም። እኛ አማራ ይኸውልህ ስማኝ፣ የአማራ ህዝብ ጦርነት እያደረግን ያለ ነው ከአብይ አህመድ አሊ ጋር ነው እና ከብልጽግና ጋር ነው። ወደፊትም ደግሞ ጦርነት ማድረግ ካለብን ከቲፒኤልኤፍ ጋር እንጂ ከትግራይ ህዝብ ጋር ሊሆን አይችልም። የትግራይ ህዝብና የአማራ ህዝብ የኤርትራ ህዝብ እንዳለ የኦሮሞ ህዝብ ከህዝብ ጋር አብሮ ይኖራል። ገባ? የፖለቲካ ልዩነቶች አሉ። አብርሃም አንተ ከቲፒኤልኤፍ ጋር አንድ ላይ ሆነ መስራት ፍላጎቱ አለ? እኔ እያወራ ያለው የትግራይ ማህበረሰብ ነው። ቆይ አንዴ አብርሃም፣ አንተ በጣም አስከታተላለሁ፣ አፕሪሼት የትግራይ ህዝብንና የአማራን ህዝብ
ለማቀራረብ ምናምን የምታደርገው ነገር በጣም እንትን አለው። ግን ይኸውልህ ችግሩ እኮ ምን መሰለህ የቲፒኤልኤፍ ማወገዝም ያለበት ማውረድም ያለበት ምናምን ነገር እዛው ካለው የትግራይ ማህበረሰብ ነው እንጂ እኔ አቅልሃለሁ እኔ እዛ ጋር ቲፒኤልኤፍን የሆነ በካልቾ መትቼ ምናምን ማለት እኮ ይሄ ዞሮ ይሄ በቃ አብይ በለው ገለመኔም በለው በቃ ከሌላ አዲስ ከኃይል ጋር እሰራለሁ ቲፒኤልኤፍን እቃወማለሁ ምናምን ግን እኔ ዋጋለሁ ስትል አሁን በአብዛኛው ምናምን እኮ አንድም ሶስትም እንደሆኑት ከህዝብ ጋር ነው የምትጋጨው። አይደለም የፖለቲካ ጉዳይና የህዝብ ጉዳይ ነው እያለ ህዝብ እሱ እንዳልከው እኮ ነው። ልክ ነህ። እዛ ጋር ስላለው የፖለቲካ ድርጅት ጉዳይ ትግራይ ውስጥ ስለሚንቀሳቀሰው የፖለቲካ ድርጅት ጉዳይ የአማራን ህዝብ አይመለከትም፣ የትግራይን ህዝብ ነው የሚመለከተው። እኔ ግን እያልኩ ያለሁት ማለት ነው አንድ አማራ ነኝ የሚል ሰው ተነስቶ ቲፒኤልኤፍ ጠላቴ ነው ማለት ይችላል። ፖለቲካል ፓርቲ ነው። ቲፒኤልኤፍ በነበረው ታይም ኢትዮጵያን በሚያስተዳድርበት ጊዜ ወንጀል ፈጽሟል። ምንም ግልጽ ነው ይሄ ማለት ይችላል። አንድ ሰው ቁስል አለው፣ ብዙ ነገሮችን አድርጓል። ቲፒኤልኤፍ ካለፈው የሚመር ድርጅት አይደለም። ገባ? ከሰት ላይ ስተት ነው እየሰራ የሚሄደው። እኛ ደግሞ አማሮች ደግሞ ምንድነው እያለን ያለ ነው? በትግራይ ህዝብና በአማራ ህዝብ መካከል ግጭቶች እንዲቀሰቀሱ አልፈልግም። አብይ አህመድ አሊ አካባቢውን በትግራይና በአማራ ህዝብ መካከል ግጭትን ቀስቅሶ እኛ በምናደርገው ግጭት የንጉሱ የኃይለ ሥላሴ ስርዓት የማን ብለህ ነው የምታስበው? አተውሱ መረ ወደዛ ላይ ድማ አንተ ደግሞ እኮ እንደዛ ነው እኮ እያልካቸው ለማንኛውም እኔ የገባሁት ይኸውልህ ጅቡ ብዙ ጊዜ ሰዎቹን ያስገባና አንዴ በእናትህ ኃይለ ሥላሴ ወደዛ ላይ አብርሃም አንዴ ብዙ አውርተሃል። ቆይ እዚህ ጋር እንትን ስማርት ነው ከጅቡ ጋር አንደኛው ብዙ ሁሉንም ይዘዋል። ቲፒኤልኤፍም አማራ ክልል የአማራን ህዝብ በድሏል ብላችሁ ካሰባችሁ ፋኖንም ጭምር ትግራይንም የበደለበት ምክንያት አለ። ነገር ግን ምንድን ነው ይሄ በአሁኑ ሰዓት ግን እየገደለ ያለው አብይ አህመድ ስለሆነ በአሁኑ ሰዓት የሚቃቀሩበት መንገድ የለም። ፋኖና ቲፒኤልኤፍ ገባ አይደለ? ኤኒዌይ ምንድነው መሰለህ ጅቦ ብዙ የምታስገባቸው ሰዎች ታውቃለህ፣ ፌክ አካውንት ይዘው በህዝቦች መካከል ቅራኔን የሚፈጥሩ ንግግሮችን ሲናገሩ የሁሉም አማራ ነው ብለህ እንዲናገሩ ማድረግ የለብንም ነው እያልኩ በኃላፊነት ኧረ እኔ አላወራሁም። የታባቱ አውቀዋለሁ አላወራሁም። ለምን አብርሃም አንተ ቅማንት ነህ አንተ ሲጀመር እኔ አማራ ነው ቅማንት ስለሆንክ ነው የምትለፈልገው። ዝም ብለህ ካሲ መሪ ነው የምትል ደንቆሮ ዲስኩራ እኛ አንፈልግም። ሁለተኛ በቃ ምንፈልገው ነገር ትግሬን እኛ አንፈልግም። ትግሬ እንዳለ ህዝቡ ጥራት ነው ለአማራ አይሆንም። መብቴ ነው የመናገር። አማራውን ራሱ ቅማንትን እንትና ነው እያሉ ይከፋፍሉታል። አያችሁ እንደዛ ናቸው የአብይ አህመድ ወታደሮች። ጁቤ ጠይቀው እስኪ ኤአይ እንዳይሆን እስከ ጠይቀው አንተ ሽናሻ ነህ ቅማንት ነው ብለው ይከፋፍሉታል። አማራውን ራሱ አማራ መስለው ማለት ነው። ጁቤ ጠይቀው ኤአይ እንዳይሆን እስከ ጠይቅልኝ በእናትህ አንተ ሰው እኔ ከአብርሃም ጋር እኔ አማራ ሱሬል ከትግሬ ጋር ወዲያ እያሉ ማተቀባላ ገዴ ነው ትግሬ ትግራይ ሓርዕኹም ዘብልዕኩም ንኩልኩም ሕጂ እናቴ ትሙት ድብን ያለ አማራ ነው። ግን ጠላት ስታበዙ ጥሩ አይደለም። በተለይ በአሁኑ ሰዓት ኦሮሞም አማራም ትግራይን እንደ ጠላት መፈረጅ እናቴ ትሙት ብዙ ዋጋ ነው የሚያስከፍላት፣ በጣም ብዙ ዋጋ። ምክንያቱም እነዚህ የትግራይ ባለስልጣናቶች በጣም እንትን ናቸው። እኔ ለራሳችሁም ጭምር ነው የምናገረው። በጣም ከባድ ነገር ነው እንጂ እኮ አሁን እንዘራጠጥ ብንባባል እኮ በጣም መዘራጠጥ እንችላለን። ትንኛች እስኪቀላ ድረስ እኮ መናገር ይቻላል፣ ግን ጥሩ አይደለም። እኛን እኮ ልሳናችንን የያዘው እኮ ደብረ ጽዮን እኮ አሁን አንድ አማራ መቶ በትግራይ ላይ ሲደነፋ የሆነ ነገር መናገር ስትችል ደብረ ጽዮን ግደፍ ዘመነ ካሴ በሓባርና ሰራዓ ግደፍ ሰሜናዊ እንቅስቃሴ ሀብለህ ጀምረ። አሁን ደግሞ ምን ልትል ነው? ስርዓት ግበር። አንድ ኦሮሞን መናገር ከሆነ ትግሬ ምናምን ደግሞ ልንጨፈጭፋችሁ ነው ደግሞ ምናምን የሆነ ነገር መናገር ትፈልጋለህ። ግን ግደፍ ኦሮሞማን አይና አዲስ የአራዳ ልጅ
እንጂ ሁላችሁንም እኮ ትግራዋይ ግርፍ አድርጓችኋል። ደስ የሚለው ነገር ትግራዋይ ምን እንደሆነ ታውቃለህ? ይህን ያክል ጨፈጨፍን አይልም። ይህን ያክል አማራ ጨፍጭፈናል፣ ይህን ያክል ወታደር አቁስለናል፣ ይህን ያክል ገለናል፣ ይህን ያክል እንትን ብለናል አይሉ። እስቲ አንድ ትግራዋይ እንደዛ ሲል ሰምተህ ታውቃለህ? ግን ሌሎቹ እየመጡ 1.5 ሚሊዮን ትግራዋይ ጨርሳችኋል ምናምን። ይሄ ትልቅ ነገር። በተለይ አንዳንድ ተጋሩ እንደዚህ ሲያምኑላችሁ ቪዲዮን እያያዛ ይህ ጆኖሳይድ ነገ ጣት የሚያስጠይቃቸው እኮ እያመኑ እኮ። እስቲ አንድ ትግራዋይ ይህን ያክል አማራ ሙቷል ብሎ የሚያወራ አይተህ ታውቃለህ? የለም። ለምን ታምናለህ? ይህን ያክል ኦሮሞ ሙቷል ብለህ ለምን ይታመናል? ላሽ ነው የሚባለው። ከደብረ ብርሃን ድረስ ሲሮጥ የነበር ቂጡ የተወጋኝ ምናምን ቲፔሌፍ እኮ ታንክና መድፍ እያሯሯጠ እኮ ነው የገባው። አንድ ትግራዋይ ብቻውን 10 ገሏል ብዬ አምናለሁ። ግን አይባልም ነውሪ። ግን እነሱ ሲያምኑት ደስ ይላል። 1 ምናምን ትግሬ ጨርሰን ገለናችሁ ምናምን ሲል ደስ ይላል። ይሄ ነገር እንደገደሉ ማመን ራሱ ትልቅ ነገር እኮ። ይሄ ማስረጃ እኮ ነው እናቴ። ኤርትራ እኮ በስህተት እኮ እንደዛ አይሉም እኮ እንዲህ ጨፈጨፍናችሁ አይልም እኮ። እስቲ ኤርትራውያን ታዘቧቸው። ሊያናዱ ከፈለጉ 1 ሚሊዮን ምናምን አብይ አህመድ ጨረሳችሁ ነው የሚሉት እንጂ ጨረስናችሁ አይሉ። ቢሞቱ ያቋታል ፖለቲካ። የኢትዮጵያ ሕዝብ ቆይ ጊዜው ሲደርስ ግን እንነጋገራለን ኢንሻአላህ። አሁን ስራ ላይ ስለሆኑ ነው። ወላይ ላዚማ አብይ ስራ ሒዞም አለው ሕጂ ከምዚያ ገርና ከምዚያ መፂና ጦርነቱ አይቀሬ ነው። እናቴም አይቀሬ ነው። ደግሞ ይቀጠቅጣችሁ ቀለዳለን። አብይ አህመድ ምህረት የለውም እኮ እስካሁንም የቆየው ትግራይን ፈርቶ ነው። ትግራይ ባትኖር ቅጥቅጥ ነው የሚያደርጋቸው። አሁን ትግራይ ሙሉ ለሙሉ እጅ ቢሰጥ ለአብይ አህመድ እናቴን ይቀጠቅጣችሁ። ቆይ ግን አንተ ምንድን ነው አንደኛ እኛ ከአረንጓዴ ቢጫ ቀዩ በስተቀር ባንዲራ ይሄ አንተን አምባሻ እንይዝም። እዚህ ጋር እያመጣክ አማራ ያልሆኑትን እንደ አማራ አድርገህ ለምን እንደምታቀሳስረው መበልጸግ የታወቀ ነው። ምንድነው ችግር ግን አንተ ከአማራ ህዝብ አካም ጅርታ ምንድነው ችግር? እናቴ ትሙት በጣም ነው የሚደብረው የምታደርገው ነገር። ትግራይና አማራን ለማጣላት የምትሄድበት ርቀት በጣም ነው የሚያስጠላው። አንደኛ ልጁ አማራ እንዳልሆነ ታውቃለህ። የሁሉም አድርገህ ለምን እንደምታወራው አማራ ምን ቀን ነው? እኔ አማራና ትግራይን ለማጣላት አንድ ቀን ሰርቼ አላውቅም። ያውም እኔ ሰሜናዊ አንድነት ብዬ ስንት ዓመት ሙሉ የለፈለፍኩ ሰው ነኝ። ደስ ይለኛል አማራና ትግራይ አንድ ላይ ቢሰሩ። ግን ይሰራሉ፣ እየሰሩም ነው። ወደው ነው ተገደው ነው የሚሰሩት። ግን የብዙሃኑን ስሜት ደግሞ ማዳመጥ አለብሽ። እኔ አሁን አማራ ብዬ አልተናገርኩ ክፉ ነገር። ልጁ ነው ትግሬ እያለ የተናገር። ያውም እኔ አማራ ብዬ መመለስ አልፈልግም። ለዛ ነው እንጂ ብዙ ትግሬ ጠላት ነው ምናምን እያለ ሌሎቹ እንዲያዳምጡት አድርጌያለሁ። ግን ሆነም ቀረም ሰሜናዊ አንድነታችን በቲፒኤልኤፍ የበላይነታችን ይቀጥላል። ሁልሽም አምነሽ መቀበል አለብሽ። ይህንን ያላመነ ሁሉ ይጠፋል። እናቴ ትሙት ይጠፋል። ጠፊ ናችሁ። የትም አደርሱም። ደግሞ የትም አይደለም። እናንተ ኤርትራ ራሱ በቲፒኤልኤፍ የበላይነት ተመራች። ዙቤ ጌታችን ደብረጽዮን ደው ኢለሉ ነይረ ደብረጽዮን ጽኑዕ ሓንሳብ ተዓጎስና ኢልና ነበር። ንሕና ታንክና ሒዝና አዲስ አበባ ክንኣቱ ኢላ ኢና ሓንሳብ ተዓጎስና ድሓን እታ ናይ ሰላም ጉዳይ አዲስ አበባ ይተኣትውን ንሕና ዋ ተኸዛር ዘለኻ አሁን ያደለና ናይ ባሕቅ ኖ ኤርትራዊ ትግራይ አዲስ አበባ ይገባል። ዋ መልክት ሪኻ ያውም የኢትዮጵያ ወታደር አሰብ ይገባል። እናቴን ይገባል።
እንታይ ቆመ ጠብቀን ጓንዴ ሂዞ 3 ዓመት የተወጋው ሰራዊት ያላሸነፈስ መከላከያ ኤርትራ ያሸነፍ ብለህ ታስባለህ? እኔን አዳምጠኝ። አሁን አንተ እንደዚህ አሁን ለጉራ እኔ አሁን ልጎራ ብል ያውም ካንተ ይልቅ እኔ ነኝ። አይኮነም ኮም ይኮነን ጅቤ ናይ በሐቂ ቆይ ሕጅስ ኣነ ኸዚ ታይን ስሙ እንድሕላ ኣነ ዝፅብቐለይ ተረዲካ ክጉረ እንድሕደሊ ኣነ ንሕና ተጋሩና ከምዚ ቀጥቂጥናኩም ምስ ኤርትራ ምስ ኢትዮጵያ ምስ ኣምሓራ ምስ ኦሮሞ መፂኹም ገለ ኢለ ክዛረብ ይኽእል ተረዲካ ድየ እንታይ ገርና ሞል ሓንቲ ኣብይ እኮ ስዳ ገይሩ ኣብይ ተጋጅ ኣብይ እኮ እዛ ኩላ ካሲ በዲልኩም እምበር ንሕና ስርሐት ኣብይ ተሓታት እዛ ጉዳይ የትግራይ ወታደሮች ህዋትና ንጭፍጭፍ ንሕና ስእልካ ጄኔራሎች በኮሮና የጨረሳችሁ ማን ነው? ብርጌድ ኮሮና ዝበሃል አሉ ትፈልጥ ዲኻ ብሽረ ኣና ይጨፍጨፍና ኤርትራ ህዋትና ንጭፍጭፍ ብትግርኛ ንግበረ ኦሮሞን ኣምሓራን ድንብርብር ከኣቶም እንታይ ይብሉለው የብሉ ይጭነቁ ምስ ቲዲኤፍ ኤርትራዊ እናተዋግአት ኣሎ ኣብ ሽሬ ድዩ ኣበይ ዝበሃል ኣብ ሰሙን ኢና ወፂና ገዲፎም ከወፂ ሽዑ ምክልኻል ናይ ኤርትራ እንዲኹም ተወዲእኹም ኣብ ሰሙን ዶኹም ሰብ ወዳእ እዩ ጅበ ንሕና ገዲፍና 60,000 ዝኾነ ሰራዊት ወዲእኹም ኣይወዳእኹም ክንዶ ደኸውን ሰራዊት ደይብልና ክንዶ ደይ ደኸውን ህዝቢ ኤርትራ ጅቦ ንዓባ ቅረብ ክሳይ ግበር ኩሉና ኣብ ስደት ኮይና ዘለና ተረዲእካ ኣለዲ አንዳንዴ እውነት እኮ ካፌ ነው ሹልክ ብላ የምታመልጥ አየህ እንዳለ በቀጠና ቲፒኤልኤፍን ተማምኖ የሚኖሩ ህዝቦች ናቸው። እናቴት ወደ 60,000 ጦር እኮ ያስበሉት ታውቃለህ። በቲዲኤፍ የሚመራ ኃይል እዛ አካባቢ የነበረው ኮሮና እየተባለ ነበር የሚጠራው። የኤርትራ ጄኔራሎች እንዳለ በኮሮና አለቁ እየተባለ በኤርትራ ቲቪ ሲተላለፍ ነበር። በትግራይ ጦር ኮሮና ያለው ጊዜ እኮ እና ክታበት እኮ ይወሰድና ንሕና ጁቤ ተረዲእካ ኣለዲ ክታበት እኮ ዓድና ኣቶ ከልኪል ወይ እስያስ ሕጅስ ከምኡ ምማቶም ሲ ፀገም የብሉን ዓበይቶም ካ ነይሮም ሓንቲ ድሓርካ ክንዶ ዝኣክል ሰብ ኣይነትም ተው ብዙ ሰው ሙቷል። እናቴን አቷሽ እናቴን ብዙ ሰው ሙቷል። ንዓንዶ ሕጂ ግን ጌታቸው ሕጂ እንታይ ይድብል ኣሎ? ሕጂ ጌታቸው እንታይ ምርጫ ይክገብር ሕጂ ኣብ ኣዲስ ኣበባ ምን አውቄለት አሁን እኮ ወደ ተጋሩ ጠጋ ማለት ጀምሯል። ሕጂ እኮ ብቁልዕ ኣነ በዓል ኣይፈልጥ ኣብል ብሎ ገለ ብላ ኣሎ። እንታይ ይሽግሩ ሓሚሙ ዳ ከይከውን ሓሚሙ ኣይኮነን በጃ ደንጊፁ እምበር ርኢ ዋይታ ነገር ኣይተኸውን ኢሉ ኣይ ደብረፅዮን ፀገም እንዲ ደብረፅዮን ተቆጥዑ እንዲ ኣይትኩን እሞ ሕጂ ሻዕብያ ክትተርፉ ዲኹም ንሕና ዳ ዘመናት እንተረኪና ሓንቲ ይገብሩ እኒኦም ዋእቲ ከዛር ዘለካ ናይ ሙርከኛ ኮይና ሙርከኛ ምናምን ተጋሩ እንዲዮም ዝማርኽዎም ንስኹም ዲኹም ማሪኹሞ ግደፍ ሙርከኛ ብቻ ነው። ሙርከኛ የማረከው እኮ ትግራዋይ እኮ ነው። ኤርትራዊ ደግሞ ትግራዋይ ሊሆን አይችልም። ብርሃኑ ጁላ በትግርኛ እኮ ይዛሪብና ንሕና ብሳሕል ታይዳ እሞ እዚ ኩሉ ተማሪኹ ዝነበረ ቲፒኤልኤፍ ማሪኻቶ እምበር ኤርትራዊ ኣይኮነን ዝማርኹ ንዓባት ኣሎ እኮ ብኣርካይቭ ኣሎ እኮ ጁቤ 260,000 ሰራዊት ናይ ተርጊ ተማሪኹ ንደገ ዝሰደና ይኮን ሓይና ሰብም ካይም ዘም ደገ መፅዮም እንዴ ምን ሆነ ነው ቲፒኤልኤፍ የማረከውን አንተ እዚህ እንትን ልትልበት ነው? ኖ ንሕና አባዱላ ንሕና ማሪኽናዮ፣ ብርሃኑ ጁላ ንሕና ማሪኽናዮ። ተራ ወታደር ነበሩ አይዛኒ ጄኔራሎች አልነበሩ። አባዱላ ማሪኮም ሓቀይ ምስ አባዱላ ኮንኩም ትግራይ ምጭፍጫፍኩም ከ አይራይካን ሕዚ ኣነ ስደት የደለኹ ንእስያስ ኢኻ ተሓቶ ከም ኢልካ ተኽለወይኒ ወለከ ቀደም ሲሳስ እንዲማርኽዎ ተኽለወይኒ ሕጂ ትተሓቶ ዘለካ ሕቶሲ ንዓይዲኻ ተሓትነ ኣለካ ኣነሲ ኣብ ናይ ማውታት ናይ ተጋሩሲ ደስ ስለ ዝበለ እንዲኻ ንዓይ ተሓተ ኣለካ ተኽለወይኒ ዶክተር ተኽለ ክልተ ነገር ነይዎ እየ ዝብለካ ዘለኹ በቲ ሓደ ወገን ተትደልዮ ጥራሕ ዘይኮንካ ትወስድ ሲ በቲ ካልእ ወገን እውን
ንዝነበረ ፍጻመስ ምርሳዕ አይድልን የዝልካ ዘለኹ ቢካዝ የእነዚህ ምርኮኞች ታሪክ ካመጣ የደርግ ጊዜ ነው የምታስታውሰው አይደለ? ከዛ በኋላስ አሁን እነዚህን ምርኮኞችን ይዘህ ትግራይን ስትቀጠቅጥ እነማን ነበሩ የሚለውን አትርሳ ለማለት ነው አባቴ። ተኽለ ድሓን ትሕቶኻ ይርዳእኒ እንዲ ሕጂ ኣነ ምስቶም ክዛረቦም ፀናኹ እምነቶም ንዖም ይድምልከት ንዓኻ ኣይኮነን ናትካ ካልእ ጉዳይካ ተረዲኻኒ ሕጂ እቲ ኣነ ድብሎ ከዓኒ እቲ ኣነ ዝኽተሎ ፖለቲካ ከዓ ስለ ዘይፈለጥካዮስ ንዓይ ከምኡ ተማሕታትካስ ፀገም ኣይኮነን ማፊ ሽኮሪና ጓል ሽኮሪና መቀለ ትግራዊት ፍቅረ ያብያላ ላስወጣችሁ ነው ቆንጆ ልጅ መጽያላ ከማፈናጠረት በፊት አንድ ነገር ልበል። እኔ ዛሬ በጣም ደስ ብሎኛል። ይህ ግለሰብ ሁሉም ተጋሩ አንዱ ነው። ቆይ እኔ ደስ ያለኝ ልንገርህ እና አረቄ ተሻገር ምናምን ያወጡት ከፌዴሬሽን ምክር ቤት ከዛ በኋላ ምርጫ ቦርድ ምናምን የትግራይን መሬት ቆራርሰው በወረቀት ስላወጁ የሚሄድ መስሏቸው ደስ ያለኝ ነገር ምን እንደሆነ ታውቃለህ? አንድነታችንን እንድናጠናክር እያገዙን ስለሆነ በጣም እናመሰግናቸዋለን። እንደዚህ ቢቆም ደስ ይለኛል። ኤርትራዊ ራሱ ከኛ ቁልቁል ጅብነት እጠጣለሁ ምናምን ነገር የተዘጋ ፋይል ነው። ማነው ሙዚቃ ቀንሽ ካንዲ የተዘጋ ፋይል ነው ምናምን እጠጣለሁ ምናምን አገኘው ምናምን ነገር ትዝ አላለኝ መሰለ። አውዝ ቢላሂ ሳይጠጣው ጋር ምን ሸይጣን ይረጅም። ረመዳን ሙባረክ አስታቅፍርላ ማፊ ሀፍተ ላዚም ጅቦዬ ገብቶሃል አይደለ? እኔ ያልኩት ጅቦዬ አዎ ገብቶኛል ወንድሜ፣ ከማይ በደንብ ገብቶኛል። ደሃንዱ ሽኮሪና ሐሳብ አስተያየት አለ ከዲ ኦኬ ሶሪ በመሃል ገባው። እሺ ቀጥይ رأي ذيك نقرأ كما لمتى أنا سخيب حدا خدنا لي نواقع الحبوحات ሁላችሁንም በሷ ተስተ ባንዲት ቆንጆ ልጅ ስተት ሁላችሁ እኔ እናንተ ሄደን ቲፒኤልኤፍ እንዋጋ። 7 ሀገር አሰልፉ የኢትዮጵያን ብሔር ብሔረሰብ አሰልፉ ያልቻለውን መንግስት እኔና አንቺ ሄደን ልንዋጋው ደፋር ምን ነው እናቴ፣ ራስን አንጠልጥል በገመድ አትይኝም? እዚህ መረዋሃ ላይ ቲፒኤልኤፍን እናጥፋ እና አብይ አህመድም አልቻሉት ያንን ሁሉ ሀገር አሰልፈው። ጭራሽ ደግሞ ቲፒኤልኤፍ ከስህተት ተምሬያለሁ በሚልበት ሰዓት ላይ ሂደንን አንቺ እንዴት አይነት ደፋር ነሽ? እንዴት አይነት ደፋር ነሽ? አሁን እኮ ቲፒኤልኤፍን እኮ የሚፈሩት በዝተዋል እኮ እናቴ። አሁን ዝም ብላችሁ በቅርብ እንዳለ ኤርትራ ነሽ፣ አማራ ነሽ፣ በተለይ ሰሜኑ እንዳለ በእጁ ቁጥጥር አድርጓቸዋል ቲፒኤልኤፍ። እነዚህን ትላልቅ ኃይሎች እጁ ላይ ያሰለፈ ትልቅ ፓርቲ ሂደን እንዋጋው። ወላሂ በስቲ ይህን በመናገርሽ ራሱ ያልቅልሻል። ወደ ሻዕቢያ ጅቦ አንተ ትፈቅድላታለህ? አሁን ቲፒኤልኤፍ እናጥፋ ላለች ልጅ ራሷን ትጠፋለች። አንድ ኤርትራዊ እንደዚህ ካለሽ አስቢ። እቺን የብልጽግና ቅጥረኛ ነች ማለት እኮ ነው። አንድ ኤርትራዊ አስቢ። አሁን ግን በበላይነት የሚመራው ቲፒኤልኤፍ መሆኑን ስታቅ ምን ይሰማል? እንደ አንድ ኤርትራ ምን ችግር አለ? ደብረጽዮን እኮ ናይና እኮ ነው። እሱማ ግማሽ ኤርትራዊ ታዲያ አቦይ ስብሃትም ግማሽ ኤርትራዊ ነው። እኔ ግን አንድ ነገር ልንገር፣ ለምንድን ነው ይሄ ነገር የተወዛጋገበው? አሁን አንድ ነገር አሁን ኤርትራ ውስጥ ያሉት ጄኔራሎች፣ ባለስልጣናቶች ምናምን አብዛኞቹ ተጋሩ ናቸው። ኢትዮጵያ ወደ ትግራይ አንድ ነገር ልንገር፣ ኢትዮጵያ ሀገር ሆና እንደተፈጠር ከኤርትራው ውጪ መንግስት ቆማ አያርቅም። አዳምጠኝ። አሁን እኔ የምልህን መጀመሪያ አዳምጠኝ። የኤርትራ ጄኔራሎች፣ ባለስልጣናቶች እንዳለ ተጋሩ ናቸው ከኢሳያስ ጀምረ። ወደ ትግራይ ስትመጣ ደግሞ የትግራይ ባለስልጣናቶች ወይ ግማሽ ናቸው ወይ ኤርትራዊ ናቸው።
የኤርትራ ሁሉ ማለት ነው። የኤርትራ እኮ ሶስት ሰዎች ነው ያለው። አብዛኛው ሶስት ሰው አይደለም፣ ከአመራሩ ጀምሮ ከኢሳያስ ራሱ ጀምሮ ትግራዋይ ትግሬና ኤርትራ አንድ ነው ብለህ አታምንም ማለት ነው አይደለ? አምናለሁኝ፣ ግን ለምንድን ነው የተወዛገበው? አሁን እነ ደብረጽዮን ነበሩ የኤርትራ መሪ መሆን የሚገባቸው። ሁለት ሀገር መያዝ ስለፈለግን አሁን ስማ፣ ከደብረጽዮን ይልቅ ማለት ከኢሳያስ ይልቅ ደብረጽዮን እኮ ለኤርትራ ይቀርባል። ኢሳያስ እኮ በእናቱም በአባቱም እኮ ትግራዋይና አማራ እኮ እና ደብረጽዮን ለእናንተ ይቀርባል። የኤርትራ መሪ ሆኖ ቢመረጥ ደብረጽዮን ይሻላል። በረከት ስምዖንከ ኤርትራዊ ዋ ትዛረባለካ አማን አንዶም ጀነራል ለምንድን ነው እንዲህ የሆነው? ግን አብዛኛው ጄኔራል ምናምን ወደ ኤርትራ ስትሄድ ሙሉ ኤርትራዊ ከሆኑ ወደ ኢትዮጵያ ነው የሚያንትን ኤርትራ ይችላሉ። ኤርትራ ጅዌ ዋይ መምራት ይችላሉ። ማሕራወይ መፂኻ ዲኻ ናይ ፅምዶ ጉድ ተፈጢሩ አይሰማዕካ እንዲኻ ሰምታል ወራብ መራዋ እንዴ ጌታቸው ረዳ ካደ፣ ብልጽግናን ካደ። ለስራ እኮ ነው የላክነው ከመጀመሪያው እያልኩ እኮ ነው። ገባችሁ? እንደዛ እኮ ነው ያልኩ። መጀመሪያም እኮ ለስራ ነው የላክናቸው እኮ በሙሉ። ለአብይ ኮንፊዝ ለማድረግ ነው የተላከው። ጅቦዬ ዳይሬክሽን ለውስጥ ስራ እኮ ነው የተላከው። እናቴን ክዶ ተገኘ እንዴ? ክዶ ተገኘ። ስራውን ጨርሶ ነው የሚባለው። አንተ ስራውን ጨርሶ ነው የሚባለው። አሳፈረኝ በቃ ሓፊርና ጅዋነ እዚ ረዳ አንተ ነው እዚኦም ከይዶም ኩሎም ዘሎ ከምዚ በቃ ዝሓዱ ንስራሕ ኮይም ከይዶም ኧረ ንስራሕ አይመስልን እና ኤርትራ ንዘምቲና ገለና ወዱ ንስራሕ ተብለን ፈልጥም ነው ዘሎ ከም እንደ ዝበሃል ከም እቲ ሰራዊት ከም ለይስዕር ሰር ዝፈልጡ ሒዞም መፅናው ዝሞ በቃ ገደል ክእትዎ ሳይካ ኮይ ናብቲ መጻወድያ ንኸእትዎ ኮይ ቀይሕ ባሕርኻ ትፈልጦ ኢኻ ቀይሕ ባሕርኻ ሪኢኻ ኣለኻ ፈርኦ እንድጣሓለሉ ቀይሕ ባሕርሲ እዚኦም ኣብ ሃዋሳ ናይ 2 ሜትሮ ቀላይ ሓንቢሶምሲ ቀይሕ ባሕሪ ክመፁ ኧረ ግን እኮ ያስፈራል። አይተዋል ብዛቱን ግን ያስፈራሉ። ታይማ ክገብር 18 ዓመት ተሸኪም ሓንቲ መድፍዕ ከቢድ ምንም ዝተኮስ ካለ ፋሕ ክብሉ እዮም ዓልከት ኧረ መስሎሃል እዛ ብላ አታስብ ማሪ ነገሩን ቀለል እያረክ በኋላ ብዙ ዋጋ ነው የምትከፍለው። አረ ማሪ እባክህ ይኸውልህ አንደኛ ከሰፈር ታፍኖ የሰለጠነ ወታደር ነው በፍላጎት የሶቪየት ህብረት እየሰማ ነው። ሶቪየት ህብረት ሰርታ አሁን የጣለችው መሳሪያ ይዘህ አትፎክር እባክህ ማሪ። አንድ ተኩሶ እባክህ ደግሞ ገዙ የተበላ መረኛ ደግሞ ዝም ብለህ ዝም በል አንተ አቋም ጋይስ የጦር መሳሪያ እኮ አይደለም ዋናው ልብ ነው። የተናገረው ስማው ቀደም ኦሮሞና አማራ ይጨነቅ ያለው የራሱ ኤርትራዊን ጽንዶ ብለህ ፈጥራ የአማራን ህዝብ ወጋሉ ብለህ ከመጣ አለቀም። ወደርክም ጠላህም ምንድን ነው የምታወራው? እናት ልብዳል ማን ነው አሁን ምን ከምን ጋር የምታያይዘው? የአማራ ምናምን የኦሮሞም ተብሎ ምንድን ነው የምታወራው? ማሪ ስሜታዊ ይሆናል። ስንት ነገርኩት እናት አትሳደብ ቢያንስ ለኔ ስትል እንደ አካውንት ይዘጋል። እናቴን አካውንት ይዘጋል። ዩቲዩብ ላይ እኮ ነው የምጭነው። ተው እንጂ ሁለተኛ ነገር ደግሞ አማራ ልትወጉ ጽምዶ ከመጣችሁ ምናምን ቲድ አንተ እንደዛ ትበላ አብዱ ተሳስተሃል። ቀልዳለን እና ማን ጋር ነው መኖር ነው? ብቻህን ይቀጠቅጠዋል አብዱ ወላሂ አችልም። ብቻ አትሳቅ እንዴ ዩቲዩብ ቻናል ታዘጋብኛለህ ማሪ እንትን እያልክ እናት እየተሳደብክ ሄት ስፒች አትና እኔ ነው ሶሪ ጅቦዬ። ይሄ ግን ምን አለ መሰለህ ትግራይና አማራ ልትወ ምን አንተ እከክ ቢሰማ ሰው የለም ወደዛ ጥፋ። እኛ ምናወራው ሌላ በግድ አቴንሽን ስጡኝ። እረኛ እንዳንተ አይነት እረኛ እኔ 200 አለኝ። ምን አቴንሽን አልሰጠህም። እኛ ምን አወራን? አሁን ትግራይና ኤርትራ ጸምዳቸው አማራ ልትወጉ ምን አባ መጣው? አማራ እዚህ ላይ ማን ተናገረ? ግን እውነቱን እኮ ነው ታውቃለህ ማለት ምን የራሱ ጉዳይ። ግን እኛ ምናወራው ሌላ እዚህ ላይ አምጥቶ ወደ አማራ ይላል። ማን ጠራ? ሳይጠሩት አቤት። ግን አሁን ጽምዶ ምን እንደሆነ ታውቃለህ? ጽምዶ ጎንደርን ለመቆጣጠር እኮ ኤርትራም በዚህ ያምናል እኮ ጅቦና ልንገርህ በየትኛውም ሳይድ እኔ አልዋሽም። ይኸውልህ በየትኛውም ሳይድ የኢትዮጵያ አካል እናት ወለደች ወደ ኤርትራ የተኮሰ እንደመስሰዋለን።
አለቀ። ማንም በሁመራ በኩል ኢሳያስ ያሰለፈው ታንክ ታዲያ ማንን? ኦፍ ኮርስ ኡማ ሀጀር የኛ ነው። ኡማ ሀጀርን እየጠበቅን ነው። በዛ በኩል ተኩሳለሁ ካል ዱቄት ነው የምናደርገው። ይቀልዳል አይደለም እንጂ አሁን ይኸውልህ አውቆ ወደ ብሔር ይወስዷል። እኛ በፖለቲካ ጀነራል ነው የምናወራው። ማሪ ምን አባት አቀኛለህ እኮ ስተው እንትን እንዳትሳደብ፣ ስርዓት ያዝ። ይኸውልህ አትሳደብ አንተ እከክ ምርኮኛ ሯጭ አውቃለሁ። አትሳደብ ራስህን እየተሳደብክ እኮ ነው ማሪ። አሁን ቆይ ስማ አብዲ ልጁ የተናገረው ሰምተዋል ወይ? ኤርትራዊ እኔ አልነበርኩም። አሁን የመጣሁት ዝም ብለህ ጥልቅ ብለህ እየሰማ ነው ማሪ። አንደኛ ልንገርህ፣ እውነቱን ልንገርህ አለ ጸንዶ ብለህ ፈጥረህ የኡመራን መሬት አስመልሳለሁ ብለህ ከመጣህ ያው አረህን ትበላለህ። የትም አባህ አትደርስም። ነገ ኡማ ሀጀር ላይ ያንተ ጸንዶ ገደል ይገባል። ኤርትራ ሰራዊት እዛ ከትግራይ ልጅ አንድ ነው እያልክ ትፎክራለህ እንዴ? ወሬ እንዴ አንተ ምንድነው? በጣም ታቁላላለህ። ምን ታመጣለህ? መሬት ላይ እኮ ነው ያለኸው። ማቁላላት አይደለም፣ እውነቱን ነው እየነገርኩህ ነው። አትቁላላ፣ ምንም አታመጣም። አቅም ካለ ተኩስ ከዛ ነው ያለው። እውነቱን ልንገራለን፣ ወደ አሰብ አማራ ከተኩስ አሰብም በ24 ሰዓት ውስጥ ይቆጣጠራታል። እውነቱን ልንገራለን፣ የፖለቲካ ችግር ስላለ ነው እንጂ መሬት አስመልሳለሁ ብለህ ለትግራይ አስመልሳለሁ ብለህ ከመጣ ወደድክም ጠላህም ሻዕቢያን እንዋጋሃለን። እስኪ አብዲ አሁን ተሰልፎልሃል። እናቴን ይመጣሉ ደግሞ ኤርትራውያን ይቀጥላሉ። እውነት ነው እንዴ? አትችላቸው እያየን ነው። እኛ በጽሞና ነገሮችን እየተከታተልን ነው ያለነው። እውነቱን እንገራለን። ሚዲያ ላይ ምድር ላይም ያለችውን ነገር በአንክሮ እንከታተላለን። ለዚያ ነው ዝምታ የፈጠርነው። ለዚያ ነው በዝምታ ነው። በታንክ በመድፍ ምናምን ነው የሚታኮሱት እኮ እነሱ። አንተ ትቀልዳለህ። አንተ በቁመ ጠብቀኝ ያኔ በሰበሰ ታንክ ባክቶ ምን አንድ ተንኩሶ የሚግል ታንክ ይዞ ኧረ አዲስ የገባለ ከግብፅ የለም አናባቱ ይሰጠዋል። እንዴ ታንኮች መርፉንም ታንኩንም እናውቀዋለን። ሻዕቢያ የታጠቀው ደርግ ጥሮት ይወጣው። እስቲ ኦኬ፣ አሁን አንተ አማራ ወክለ እያወራ ነው። ኤርትራ ላይ የምትፎክር ያለው ማለት ነው። እኔ ማንንም አልወከልኩም። አማራ እያልኩ አማራ ብለህ እያሽላላ ነው። አማራን ወክለ አንተ ኤርትራን እያስፈራራ ነው። የቀደሙ ኤርትራዊ ልጅ ይሳክ ነበር ከታች ምን አይነት መርዘራሽ ተወንዶታ ሰምተዋል አለ አማራና ኦሮሞ እኔ ጆይንት ሳረግ የመጀመሪያ ሞዴሬተር ሳበኝ ገና ጆይንት ሳረግ አንተ ዝም ብለህ ቅባት አትቅባ። መሀል ውስጥ ለውስጥ እየሰራህ ቅባት የምትቀባባት ነገር ነው ስላልተ ምንድን ነው? ቆይ እኔ ስክሊር አድርገው እስኪ ማስመሰል ፖለቲካ አትቅረብበት። ቆይ እስኪ አንተን አላስተማስልም። እኔ እነድሃለሁ እዚህ በአካል ራሱ በአካል አልኩህ ፊት ለፊት ታገኝ እነድሃለሁ። እኔ ምንድን ነው የማስመስለው? አንተ እኮ ይኸውልህ አማራ ሁን ወላሞ ሁን አትታወቅም። ፊትን ሸፍን። እኔ እኮ ፊቴን ከፍቼ እኮ ነው የምሄደው የመጣውን ነገር ለመግጠም። አንተ እኮ ፊትን ከፍተህ አታውቅም። ራሱ ተደብቀህ አማራ ትላለህ። ማን መሆኑን ራሱ አይታወቅም እኮ። እናልጣለን በቪዲዮ ኦፍ ኮርስ ጀግና ከሆንክ የህዝብ መከታ ከሆንክ ትከፍታለህ። ማን አባቱ ምን ያመጣል? ወንድ ከሆንክ እኔ እኮ ልንገርህ እንዳንተ አይነቱን አልኩህ እኮ እንዳንተ አይነቱ እንደ ቁንጫ ስለማስባችሁ እኮ ነው ፊቴን ከፍቼ የትም ቦታ አቬለብል ነው። ሾርኔ ማሪ እቺን ሾርኔና የለበጣ ወሬ አቁም። ይኸውልህ አንተ ወይ ወዳጁና ከዚያው ግን ዝም ብለህ አሽላለሁ አዳምጥ። አንተ ለምታሽላለው ምን አባት ታመጣለህ? እረኛ ምን ታመጣለህ? አብድ እንደዚህ አይነት ነገር እንዴት ትናገራለህ? ባለጌ። እሷም መጥፎ ነገር ሊናገር ቢል መሀሪ በደንብ ይናገር፣ አረን ያበላል። በብልግና ግን ዩቱብ ቻናሌን ታዘጉብኛላችሁ። እዛ ላይ ስለምጭ ነው ቪዲዮውን ገባ። መቁረጥ ደግሞ አልችልም። እዚህ ገብቼ ስቆራረጥ የእናንተን ቃል ሳወጣ ምናምን እንጂ መሀሪ ይገርፋል። መሀሪ ደግሞ ማወቅ ያለብህ አብዲ ብቻ አይደለም ይህ አይነት አመለካከት ያለው። አብዲን የሚመስሉ 1 ሚሊዮን አሉ። እና ሰሜናዊ አንድነት በቲፒኤልኤፍ የበላይነት ተጠናቆ እየተመራ ነው።